ሶ ይሄኛውን እዚህ ጋር እንዳያችሁት እንግዲህ ኮምፕሊትሊ ኒት ነው። ይሄኛውን ስቶፕ ሼር ላደርግላችሁ። ወዴት እመለሳለሁ? ወደ ኖርማል አካውንታችን እንመጣለን። ሶ ቢካዝ እዚህ ጋር ሞኒተር አደርጋለሁ፣ እዚህ ጋር ኤክስኪዩት አደርጋለሁ ማለት ነው። ሶ እዚህ ጋር እናንተም እንድትመለከቱ BTC ወደ ምን ቀይራለሁ? ወደ 5 ሚኒት ታይም ፍሬም ሶ ኤክስኪዩት ማደርገው አራውንድ ዲስ ዞን ብያቸዋለሁ። እዚህ ጋር ራሱ አስመሬበታለሁ ቅድም እንዳያችሁት ይሄ ዞን ሶ I will see ማለት ነው unless and otherwise still for example below this ማድረግ እችላለሁ stop lossing ነገር ግን I need to see a clean entry ዝም ብዬ መግባት አልፈለኩኝም። እዚህ ኤሪያ ላይ ከመጣ ስቶፕ ሎሴን ከዚህ በታች ካደረኩኝ ሞስት ላይክሊ ማርኬት ቱ ሙቭ ሊያደርግ ይችላል። unless and otherwise ሴታፓችንን በሌላ መልኩ ማስተካከል እንችላለን። this is 1 minute time frame 1 minute time frame ላይም እዚህ ጋር ብሬክ አድርጓል around this zone ነው የሚሆነው። so ታይም ፍሬማችን ምንድነው? ኦኬ 12:22 so maybe we need to wait 8 ሚኒት ሌላ 30 ሚኒት ካንድል ስቲክ ሬት እስከሚሆን ድረስ እንጠብቃለን ማለት ነው። ወደ 2 hour time frame ስንመለስ ደግሞ ምን አይነት ነገር እናያለን? the same scenario ነው። so we will see a little bit rejection back ልናይ እንችላለን። BTC ደግሞ እንደዛ አይነት ነገሮችን ክሬት እያደረገ አይደለም recently የምናየው it's quite crazy 1 hour ላይ የምናየው ይሄንን ነው። 30 minute time frame the same scenario so we need a little bit at least እቺኛው candlestick around this zone ብትሆንልን ለኢንተሪ ጥሩ ይሆናል እያስባለሁ። ሌላው አዲስ እየመጣችሁ ያያችሁ እንግዲህ አንዳንድ ነገሮችን ላሳያችሁ። እዚህ ጋር የኛ ስትራቴጂ ምን ይመስላል፣ ህግ ምን ይመስላል፣ እንዴት አድርገን ነው ፎሎ እናደርጋለን የሚለው ነገር ነው። ይሄንን ሼር አስቀምጬላችኋለሁ፣ ሊንክ አስቀምጬላችኋለሁ የኛ ቴሌግራም ቻናል ላይ፣ እዛ ላይ ማግኘት ትችላላችሁ። ምን አይነት ህግ እንጠቀማለን የሚለውን ማለት ነው። ስትራቴጂውን እንደ ሴም ሲናሪዮ ሶ ሜቢ አሁን ስክሮል አፕ ላደርግላችሁ። የመጀመሪያ ፌዛችን እቺ ናት። ወደ 100 መቀየር ነው። that's the first target so ቀደም እንዳያችሁት ማክሲመም per one trade ሪስክ ማድረገው $5 ነው ማክሲመም። እዛውን ጥሩ ሴትአፕ ከተገኘ ነው። ከዛ ውጪ ሪስክ አላረግም። as much as possible $1 $2 ነው ሪስክ ማድረገው። ከዛ ውጪ ሪስክ አላረግም። ዴይሊ ድሮዳውን ደግሞ 10 ነው። $10 በላይ ሉዝ ማድረግ አልፈልግም በአንድ ቀን። so የኛ ሎት ሳይዝ ሚኒመም ነው የምጠቀመው። so as wish እናንተ ትሬድ ማድረግ ከፈለጋችሁ፣ ነገር ግን ትላንትና ቮይስ አስቀምጬላችኋለሁ as much as possible do not trade ነገሩን ኦብዘርቭ ብታረጉ ጥሩ ነው። ሪኮርድ ይደረጋል፣ ዩቲዩብ ላይ ማስቀምጥላችኋለሁ። ኤኒ ታይም ገብታችሁ ሪቫይዝ ማድረግ ትችላላችሁ። እዚህ ጋር የምንፈጥረው ስህተትም ካለ ከስህተቱ ትማራላችሁ። ጥሩ ነገር ጥሩ ሴታፕ ምናደርግ ከሆነም በዛው ሳይድ ሶ የእናንተን አይዲያ ሼር ታደርጋላችሁ። ስትሮንግ የሆነ ነገር ይወጣል ማለት ነው። ሶ ዳስ ፕላኑም እሱ ስለሆነ በዚህ ሳይድ ብንሄድ ጥሩ ነው። ሌላው ደግሞ እዚህ ጋር ሪፖርት አለ። ሪፖርቱንም ማንም ሰው ገብቶ ማየት ይችላል። for example today that is 6/10/20 ነው። ፔራችን አሁን ሴት እያደረግን ያለ ነው። BTC ላይ ነው ያለ ነው። ታይማችን ምንድነው? ሎንዶን ሴሽን ነው። የኛ ኢንተሪን እዚህ ጋር እንጽፋለን። ፕሮፊታችን ቴክ የምናደርግበት ሲናሪዮ እዚህ ጋር እንጽፋለን። ኢንተሪና ኤግዚት ፖል ሴም ሲናሪዮ ደግሞ ሎስ ካደረግንም እዚህ ጋር ሎስ ያደረግነው ፕሮፊታችንም ፒክ እናደርጋለን። ብሬክ ኢቭን ከሆነብን ደግሞ ራይት እናደርጋለን ማለት that means we don't have any kind of proof ሪዝናችን እዚህ ጋር እንጽፋለን። ኮሜንት አውት እናደርጋለን። ኮንዲሽኑ ደግሞ ባይ ነው ሴል ነው የሚለውን ነገር እዚህ ጋር ሴት አውት እናደርጋለን ማለት ነው። so ሌላው ሁለተኛው ሺታችን ደግሞ የኛ today ስንት ነው?
6/10 ይሄ ደግሞ ጀነራል ሪፖርታችን ነው የሚሆነው። ቶታል ትሬዳችን ስንት እንደሆነ፣ ቶታል ሎስ ስንት እንደሆነ፣ ቶታል ዊን ስንት እንደሆነ ሪቬንጅ አድርገናል። ሪቬንጅ ትሬዲንግም ከሆነ ዊዛውት ቴክኒካል አናሊሲስ ከሆነ ቲክ እናደርጋለን። ማክሲመም ሪስክ ያደረግነውን ዴይሊ ያው ስትራቴጂ ስላለን ችግር የለውም። ኮሜንት አውት ደግሞ እዚህ ጋር እናደርጋለን ማለት ነው። ሶ ዲስ ኢዝ አወር ክሊር ፓስ። All right, so let me back to here. ኦኬ ይሄ ጎልድ ነው ብያቸዋለሁ። ችኛዋ ሪጀክሽን ሁለት ሳይን ትፈጠራለች። እዚህ ጋር የምንመለከተው ቢቲሲ is a little bit going up 5 minute ኦኬ 5 minute around this zone ነበር የጠበቅኩት። what about 1 minute time frame? 1 minute time frame ይሄ ነው። so BTC ምን አደርጋለሁኝ? still I will wait ኢንተር አይደለም ጥሩ ሴታፕ ማግኘት አለብኝ። it's a kind of volume spark እንደዚህ አይነት ሲናሪዮ ደግሞ ለማኒፑሌሽን የሚጠቀሙበት ነው። so I will wait ኢንተሬን ለማስተካከል። እዚህ ጋር የምትመለከቷት weak rejection, so I need a little bit push down to this area. ጥሩ ሴታፕ ጥሩ ኢንተሪ ካናል there is no ጋራንት አይደለ። በተለይ ሪስክ የምናደርገው ዴይሊ ሉዛችንን ሪስፔክት ሊያደርግልን አይችልም። ጎልድን ስቲል አልገባም። I need to see to test this zone ይሄኛውን ዞን for example here this zone ቺኛዋ ለእኔ ጥሩ ሴታፕ ትሆናለች ብዬ አስባለሁ ድጋሜ ቴስት ቢያደርግ። ከዛ ውጭ ግን ሌላ ምንም አይነት ኮንዲሽን የለኝም። 1 hour time frame is also nice. ዞናችን ትክክለኛ ዞን ነው። and the same scenario የ4 hour time frame አችንም ትክክለኛ ዞን ነው ቴስት ሊያደርግልን የሚችለው። so we will wait እዚህ አካባቢ እስኪመጣ ያ ማለት ሜቢ ኦቨርላፕ በሚሆንበት ታይም either way ደግሞ ክሎዚንግ ኦር ኒውስ ታይም ሊሆን ይችላል። ነገር ግን ያንን ዞን ሪቴስት ያደርጋል እና ያ ዞን ለእኛ ጥሩ ሴታፕ ይሆነናል ማለት ነው። so we will wait for that. ይሄኛውን ዲስከስ እያደረግን ሞኒተር እያደረግን የእናንተን ጥያቄ መቀበል እችላለሁ። ጥያቄ መጠየቅ ትችላላችሁ። ኦኬ ጥያቄ መጠየቅ ትችላላችሁ፣ እሰጣችኋለሁ። ጥያቄ ካላችሁ ዩሱፍ አለው። ዩሱፍ ጥያቄ ጠይቀኝ፣ እድል ሰጥቻለሁ። ሜንቲ okay, so yeah, go ahead. ስማችሁን ኤዲት ብታደርጉ ደስ ይለኛል። ቢኮዝ እዚህ ጋር የሆነ ስትሬንጅ ስም ካየው እድል ላይ ላልሰጣችሁ እችላለሁ። ቢኮዝ ትናንትና ዙም ላይ ያ አይ ቲንክ ኢትዮጵያ አይመስለኝም ራንደም ከሌላ ሰው ገብቶ ይመስለኛል የረበሸን ዙም ላይ ና ቢኮዝ ኢትስ ካይንድ ኦፍ ላይክ ስትሬንጅ ድሪም ና እዚህም እጅ የሚያወጣ ሰው ያው as much as possible መነበብ የሚችል ስም ቢሆን ጥሩ ነው። ሶ እድል እንድሰጣችሁ ካሰባችሁ ሳምራዊት እድል ሰጥቼሻለሁ፣ ማውራት ትችያለሽ። እንደም ጥያቄ መጠየቅ ይቻላል። የለም ጥያቄ የሚጠይቅ ሰው የለም ወይ?
There's no question. All right, at this candlestick create now almost. So we here. Okay, ሴታፕ ፔንስ ያለው ምን ያህል ሪስክ ማድረግ እችላለሁ? because I need to risk minimum. So yeah, ወደ 1 hour time frame ወደ 1 minute time frame ዳና የቱ ጋር እየገባ እንደሆነ ላሳያችሁ። So as you see here እችኛዋ ላይን አለች still a little bit tricky. ከዚህ በላይ ሪስክ ማድረግ የሚፈልግ እኮ still it's good to enter the market, to be honest. ማለት ይችላል። ነገር ግን long position, let me show you. እዚህ ጋር ከገባችሁ ስቶፕ ሎሳችሁን a little bit below this ማድረግ አለባችሁ። ታርጌታችሁ እዚህ ጋር ነው መሆን ያለበት። so ኖርማሊ ትሬድ ማድረግ እኔ አሁን ከሪስክ አንጻር ነው እያየ ያለሁትና ጥሩ ሴታፕ መግባት ይኖርብኛል እና that's why I'm just waiting for that. ነገር ግን ለሌላው a little bit down here መግባት ትችላላችሁ because if you made like even if market to sweep ቢያደርግባችሁ ድጋሜ መግባት ስለሚቻል ማለት ነው because still የኛ ባያስ ምንድነው የባይ ሴታፕ ነው። so okay እሺ ጥያቄ መጠየቅ ፈልጌ ነበር። ይቻላል መጠየቅ ትችላለሽ። እኔ ከዚህ በፊት ድሮፕ ሺፒንግ ነው አሁን የሞከርክ ያለው ማለት እያሳየህን ያለው ነው አይደለም አሁን እያየን ያለነው ትሬዲንግ ነው። እሺ እሱን ኮንሰፕት ካንተ ነበር መጀመሪያ ጊዜ ሰማሁት ማለት ነው። እና እሱን ስራ መስራት ፈልጌ ልጀምር አስቤ ነበር ነው ትንሽ ያለው እንትን ጥሩ ስላልነበረ ማለት እንደ ኢትዮጵያ ገና ስለነበረ እና አሁን ላይ ብትሰሩት መልካም ነው ብለህ የምታስበው ነገር ካለ የመስራቱ አሁን ፍላጎቱ በጣም አለኝና ምን ትመክረናለህ? እንዳጠቃላይ እንደራሴ ብቻ ሳይሆን መጠየቅ የምፈልገው አሁን ላይ ምን ቢሰራ ምን ላይ ኢንቨስት ቢደረግ ወይም ደግሞ ምን ብንሰራ እንደወጣት መልካም ነው ትለናለህ እና ደግሞ ፉሊ የሆነ ልታሳየን የምትችለው ነገር ካለ? ኦኬ ከድሮፕ ሺፒንግ አንጻር ኮርስ አለ በነፃ ማንም ሰው መማር ይችላል። የራሴን ኤክስፒሪየንስ ሼር ያደረኩበት ምናልባት አፕዴት መደረግ አለበት ቢኮዝ በየጊዜው አዳዲስ ነገሮች ይመጣሉ። አፕዴት መደረግ አለበት፣ ራሳችሁን አፕዴት ማድረግ አለባችሁ። ኮር ኮንሰፕቱ ግን ዘሴም ነው። ኮር ኮንሰፕቱ እንዴት አድርጋችሁ ኦፕሬት እንደምታደርጉ ኢስ ዘሴም፣ ምንም አይነት ልዩነት የለው። ነገር ግን እንዴት አድርጋችሁ ያንን ነገር አፕላይ ታደርጋላችሁ in the same scenario በተለይ ከማርኬቲንግ አንጻር ማርኬቲንግን በደንብ ዲቴል ማወቅ አለባችሁ። it's not only ፕሮዳክት ማርኬቲንግ በደንብ ማወቅ ይኖርባችኋል። በተለይ ከፕሮሞሽን አንጻር እንዴት ነው መስራት ያለባችሁ፣ ላንዲንግ ፔጅ ዌብሳይታችሁ እንዴት ነው ቢልድ ማድረግ ያለባችሁ፣ ይሄ ሁሉ አንደር ዳት ነው። ሁለተኛ ደግሞ ለምሳሌ በቪዲዮ መልክ አልምሰሩ ከሆነ ማስታወቂያ ግዴታ ነው። ይሄ ዝም ብላችሁ ቪዲዮ ሪኮርድ አድርጋችሁ አፕሎድ ታደርጋላችሁ አይሰራም በዛ መልኩና ማስታወቂያ ግዴታ ነው የሚሆነው። ማስታወቂያ ደግሞ በፌስቡክ እና በቲክቶክ የሚሰራ ማስታወቂያ ነው። ያ ማስታወቂያ ደግሞ ተከፍሎ ነው፣ ፍሪ አይደለም፣ ነፃ አይደለም። ያ ሰው አድ ካምፔን ነው የምሰሩት። አሚን የሆነ ሪሶርስም ያስፈልጋቸዋል። ዊዛውት ሪሶርስም አይሆንም። ቢካዝ ዶሜን መግዛት ይኖርባቸዋል፣ ብዙ ነገር። ሴም ማስታወቂያም ስትሰሩ ደግሞ ኤክስፔንሲቭ ቺፕ አይደለም። ሶ ሚኒመም ለማስታወቂያውን ካምፔን ለመስራት አሁን ለምሳሌ ቲክቶክ ላይ የሚያስፈልጋችሁ ላይክ ኦልሞስት $100-200 ነው። ሶ ያ ደግሞ አንድ ሰው ሊኖር ይችላል፣ ሊቆጥብ ይችላል። ግን
ሪዋርድ ላይ ኖሮ ይችላል እንደ ሴም ሲናሪዮ ያን ሁሉ ነገር ተደርጎ ሪዋርድ ጥሩ ሴትአፕ ካልተገኘ ጥሩ ፕሮዳክት ካልተገኘ ላይሸጥ ይችላል ካልተሸጠ ደግሞ ኪሳራ ነው የሚሆነው ማለት ነውና as much as possible የሆነ ነገር ካለሽ እነዚህ መሰረታዊ እውቀቶች ደግሞ ካሉሽ ማርኬቲንግ እና አዶችን ካምፔን እንዴት እንደሚሰራ ካወቅሽ possibly ይቻላል ግን try and error አለው ማለት ነውና ኮርሱ ማንም ሰው ገብቶ መማር ይችላል በነፃ አስቀምጫለሁ ብዙም ጊዜ ሊንኩንም አስቀምጫለሁ እዚህ ላይ አይ እኔ አሁን ላይ ያሉት ነገሮች አሁን ላይ ምን ብንሰራ ጥሩ ነው ድሮፕ ሺፒንግ እንደ ሐሳብ ነበር ያየው እንጂ ገብቼ ሰርችበትም ኮርሱን እና አሁን ላይ ምን ላይ ኢንቨስት ቢደረግ መልካም ከሚለው አንፃር ብታወራው ያው እንግዲህ እኔ በብዛት የማወራ ብዙ ከሳይድ ሀስልም ጀምራለሁ ሳይድ ሀስል ማለት ላይክ አንዳንድ ታስኮችን ሰርታችሁ የሚከፈላችሁ እንደሚከፍሏችሁ ፕላትፎርሞች አሉ እነዛን ፕላትፎርሞች ብዙም ጊዜ ሪከመንድ አደርጋለሁ ቴሌግራም ላይ ቀጥታ ሄዳችሁ ያንን መስራት ይችላል ያ ወጪ አይጠይቃችሁ ምንም አይነት ነገር አይጠይቃችሁ there's nothing else ምንም ነገር የለም ሶ በዛ መልኩ መጀመር ትችላላችሁ ኦንላይን ሌላ ወጪ ሳታወጡ ሌላ ነገር ላይ ራሳችሁ ሪስክ አታረጉ ኤክስትራ ነገር ማይጠይቅ ነገር ትሬዲንግ ስንመጣ አሁን ቀደም ያሳየዋችሁ $30 ይሄ ራሱ ወጪ ነው አይደለ የሆነ ነገር ያስፈልጋል ፕላስ ደግሞ ይሄ ቢጠፋ አሁን ለምሳሌ ሻይ መጠጣበት ነው እቺ ዳሲ ምንም ችግር የለውም ከኔ አንፃር ማለት ነው እናንተ ግን ሴቭ አድርጋችሁ እና አንዳንድ ነገሮችን እንትን ስትሉ ማን ነው የሚረብሸን ሰው አለ I think Samroy አንቺ ነው ወይስ ሌላ ሰው የኔ አይደለም okay alright so ከዛ ነው መጀመሪያ ያለባችሁ የሆነ ነገር ካላችሁ ኢንካም ካላችሁ ምን ካላችሁ slowly ነው engagement-ን ማሳደግ ያለባችሁ ዳይሬክትሊ ገብታችሁ ያላችሁን ሴቭ ያደረጋችሁን ምናምን ነገር ሪስክ ማድረግ የለባችሁ so ፕላስ ደግሞ አሁን በብዛት የሚፈጠረው ነገር ምንድነው if you don't have any kind of resource ያስፈልጋችኋል ስላችሁ it's mandatory በቃ there is no other option resource ያስፈልጋችኋል ስላችሁ ሉዝ የምታደርጉት ምንድነው ፍራቻ አለ ያንን ብር ሉዝ ባረግ you know I'll be like this ያ ፍራቻ ምንድነው ፎሞ ይፈጥርባችኋል ፎሞ ደግሞ ምንድነው ሉዝ እንድታረጉ ያደርጋል ፎሞ ምን ያደርጋችኋል ሪቬንጅ ትሬድ እንድታረጉ ያደርጋል like I need to make this amount of money የሚል ማለት ነው in return ደግሞ ያ ሪቬንጅ ደግሞ the same scenario ሉዝ እንድታረጉ ያደርጋችኋል ማለት ነው እና ለዛ ነው የሆነ ባክአፕ ካሌላችሁ ኢንካም ካሌላችሁ እዚህ ጋር መታችሁ ሪስክ ማድረግ የለባችሁ ማንም ሰው ቢል 100 እንደዚህ ያደርግ ያለው እኔ አሁን 30 ሺህ ብቀይር it might not work for you because ያንን 30 እና ወይ ያንን 100 እናንተ በዛ ማይንድ ሴት የምትመጡበት ከሆነ most likely ሉዝ የማድረግ እድሉ ሰፊ ነው የሚሆነው እና ፕሪንሲፕሉን ፎሎ አታረጉም ስትራቴጂውን ፎሎ አታረጉም ስትራቴጂውን ፎሎ ካላደረጋችሁ ደግሞ ፌል የመሆን እድሉ በጣም ሰፊ ነው የሚሆነውና ከሆነች ነገር ጀምሩ just simple ነገር ጀምሩ ለምሳሌ ሳይድ ጊግ ከጀመራላችሁ ደግሞ ወደ ፍሪላንሲንግ መምጣት ይቻላል ስኪል አንዳንድ ስኪሎችን መማር ትችላላችሁ ዩቲዩብ ላይ መማር ትችላላችሁ ብዙ መጻፎች ዳታ የሆነ ነው ኤአይን ትሬን ማድረግ ዳታ አኖቴሽን something else ነው ያለው ማለት ነውና ከዚህ ሳይድ ጋር እናንተ ወዲያውኑ ማች መሆን አለባችሁ ሁለተኛ ደግሞ ኦልድ ያለፈበት አሁን አንዳንድ ሰዎች ያለው like already outdated የሆነ ነገር የሚያስተምሩ የማይሰራ ነገር ፌስቡክ ግሩፕ ላይ ሼር ታረጋላችሁ something ይሄ old ነው outdated ነው ከዛሬ 10 አመት ምናምን በፊት ሲሰራበት የነበረ ነገር ነው ዛሬ ላይ ፌስቡክ ግሩፕ ላይ ሼር አድርጋችሁ ያንን ኮንቨርት ማድረግ በተለይ በውጭ ዓለም ኢትዮጵያ ላይ ሜቢ ሊሆን ይችላል ታርጌት የምታረጉት አሜሪካ እና ዩሮፕ ላይ እስከሆነ ድረስ በምንም አይነት ሚንስ ግሩፕ ላይ ሼር አድርጋችሁ ምናምን ሰው ፕሮሲድ ሊያደርግላችሁ አይችልምና ያ ነገር ስላለ ያንንም አቮይድ ማድረግ አለባችሁ outdated የሆነ ኢንፎርሜሽን ኮንሱም አታድርጉ ቤዚክ ነገሮችን ካገኛችሁ ያንን ቤዚክ ነገር ደግሞ ካሁኑ ቴክኖሎጂ ጋር
ማች እያደረጋችሁ ከአሁኑ ፕሮዳክት ጋር ማች እያደረጋችሁ ራሳችሁን ኢንሃንስ ማድረግ ይኖርባችኋል። ሶ that's the key things እና ሁለተኛ ደግሞ አሁን ትሬዲንግ ነው እያየን ያለ ነው አይደለ? ቲክቶክ ላይ በሰራኋቸው ብዙ ቱሎች አሉ የራሴ ማለት ነው ቢልድ ያደረኳቸውና ከነሱ ኮንፈርሜሽን ነው የማገኘው። ከዛ ሴትአፑን ደግሞ ቻርቱን በተወሰነ መልኩ በማንበብ ነው ሴትአፕ የምሰራውና ይሄ ምንድነው ማርኬቱ ላይ ኢንፍሉዌንስ አምጥቷል ማለት ነው። ሶ ኤአይ ሌሎች ነገሮችን ፊገር አውት እንድታደርጉ እናንተን ሲምፕሊሲቲውንም ይዞ መጥቷል። አኩሬሲውንም በዛው ልክ ጨምሯል። በእርግጥ 100% አይደለም you have to know that። ሶ አሁን ኤአይን ለምሳሌ የሆነ ሶፊስቲኬትድ የሆነ ፕሮምፕት ዲቨሎፕ አድርጋችሁ ኤአይን ብትጠይቁ ክሎዝ ኢናፍ ይሰጣችኋል። ነገር ግን ፐርፌክት አይደለም። ፐርፌክት የሚሆነው ደግሞ because of የማይሆነው ደግሞ because of different reason እና ያንን ኦብዘርቭ እያደረጋችሁ አድ እያደረጋችሁበት መሄድ ይኖርባችኋል in any kind of sector ማለት ነውና ከዛ መጀመር ይኖርባችኋል ባይ ነኝ። ኦቨርኦል አይ ቲንክ ያለውን ነገር ነግሬሻለሁ። ዛሬ አዲስ ከገባሽ ደግሞ ተከታታይ as much as possible daily live ለመግባት ሞክራለሁ። ሶ በየጊዜው ደግሞ አንዳንድ ነገሮችን አፕዴት እሰጣችኋለሁ። Nice. All right. So ሌላ ሰው መጠየቅ ይችላል። I think we are in closest zone. So ማርኬቱ ላይ ገብቻለሁ። ታይት ነው ስቶፕ ሎስ። እንግዲህ ስቶፕ ሎስ እንትን የሚያደርገኝ ከሆነ I will set another ማለት ነው። ሌላ ሰው ሪስክ ማድረግ የሚፈልግ ፖሲብሊ ነግሬያችኋለሁ፣ ግን በዚህ ባላንስ ያን ያህል ሪስክ ማድረግ አልፈልግም። እኔ as much as possible tight stop loss ታርጌቴን ሊመታ የሚችል ነገር ነው የምፈልገው። አይደር ወይ ደግሞ በብሬክ ኢቭን መውጣት ከሬለ የምጠቀመው ሜትድ እሱ ስለሆነ ማለት ነውና let's see ማርኬቱ ዲሳይድ የሚያደርግ ከሆነ we may see here below this level around this zone because we have a weak አለችኛዋ support not. We may see this, we may not, but let's see. ወደ ጎልድ ስንመለስ ደግሞ it's kind of pushing up 2 minutes ላይ ስንመለስ okay 5 minutes. Okay. መጠበቁ የተሻለ ነገር ነው የሚሆነው። አርፍጄ ነው የገባሁት። ምናልባት around this zone or ደግሞ እዚህ አካባቢ ከችለን እናደርግ እንችላለን። አንዳንዴ ማርኬት ትላንትና ሜንሽን እንዳደረኩኝ ሞመንተሙን ማየት ታይም ስዊች ስታደርጉ የማርኬቱን ኮንፊደንስ ታያላችሁ ወዴት ቴንድ እያደረገ እንዳለ አግሬሲቭሊ ማለት ነው። that's why አንዱ ሜን ሪዝን እሱ ነው። ለምሳሌ ፎር ሃወር ታይም ፍሬም ላይ ስንመጣ ትላንትና ሜንሽን ያደረኩላችሁ something like this አይደለም ታስታውሱ ከሆነ እኛ እዚህ አካባቢ ነበር። so ideal ዞኖች አሉ። the first ideal zone, the second ideal zone. so ማርኬቱ ቀጥታ አይመጣም ሲዝም ብሎ ማለት ነው። ሜቢ ሰም ሲናሪዮ ካሌለ በስተቀር ደሴም እዚህ ጋር የምናየው ፓምፕ አድርጎ ብሬክ አውት አደረገ የኛን አይዲያል ዞን እዚህ ጋር። ሶ some sort of information ሲኖር እንደዛ አይነት ነገር happen የሚሆነው most of the time አይዲያል ዞናችንን ቴስት እያደረገ ይሄዳል። ሶ the first zone and the second zone አይደለ ይሄኛን እዚህ ጋር መጥቶ ቴስት አደረገ። አሹር ያደረኳችሁ ይሄኛውን ዞን ቴስት ካደረገ it will be back to this zone. the same scenario የምንመለከተው ማለት ነው። ያ ማለት here and the same አሁን ባክ ይላል ስላችሁ ደግሞ አሁን ለምሳሌ first zone ላይ የሚሆነው around this zone ነው። second zone ደግሞ የሚሆነው around this zone ነው። so ምንድነው ያደረገው? እቺኛዋን previously ቴስት አደረገ። አሁን ምን ያደርጋል? the next move how here ማለት ነው breakout ሊያደርግ ይችላል somewhere እዚህ ጋርም ቴስት ሊያደርግ ይችላል whatever it is። ነገር ግን still ዝም ብሎ ቀጥ ብሎ አይሄድም እና ምን ያደርጋል? ሪቴስት ባክ አድርጎ ተመልሶ ይሄዳል። ኃይል እየወሰደ ይሄዳል። ሊኩዊዲቲ ስዊፕ ያደርጋል ሲባል ኢደ ሴንስ ፎር ኤግዛምፕል ምን ያደርጋል ማለት ነው?
እኛ ሴትአፓችንን ባይ ሴትአፕ ወይ ደግሞ ሴል ሴትአፕ አለ ታርጌት የሚያደርግ አለ አሁን for example እቺኛዋን around this zone በተለይ እቺኛዋ ፓርታችን for hard time frame ነው ባክ ብለን እንመልከት እስቲ ወደ 1 hour time frame ስንመለስ we have support አይደለ አሁን እዚህ ጋር pending order ያለው ይኖራል either ወይ ደግሞ የሴል ኦርደር ሴት የሚያደርግ ይኖራል አንጻፍንም ኢንተሪ ዞናችን ስንት ነው 19325 የኛ ኢንተሪ ዞን ነው እዚህ ጋር ባይ ሴትአፕ ነው የኛ ኢንተሪ ዞን 19325 ኤግዚት የለንም ዳታ ኤግዚት ስንል እዚህ ጋር እናስገባለን ኤቭሪቲንግ ማለትኛው ቴክ እናደርጋለን በብሬክ ብን የምንወጣ ብቻ ከሆነ ነው እኛው ሰሌክት የምናደርገው ሌላው አሲቲስ ነው የሚሆነው so 30 minutes let's see how it will go market for example አሁን ፌል ቢሆን እንዴት ስትራክቸሩ ሌላ ሊቀየር ይችላል ብላችሁ ካሰባችሁ for example በዊክ ከተመለሰ still ባይ ሲናሪዮ ነው ያለ እዚህ ኤሪያ ላይ በዊክ ከተመለሰ ዊክ ማለት እንደዚህ አይነት ነገር ማለት በቦዲ እዚህ ጋር below this line confirmation ከሰጠን either way ደግሞ this is 30 minutes አይደለ አሁን 50 okay maybe the next candlestick decide ሊያደርግ ይችላል ዞሮ ግን something like this የሚፈጥር ከሆነ የኛ ባያስ ይቀየራል ማለት ነው either way ደግሞ we need to wait for another ሴትአፓችንን መጠበቅ ለሌላ ዲሲዥን መጠበቅ ይኖርብናል ማርኬቱ ላይ ለመግባት ማለት so candlestick ማተር ያደርጋል እያንዳንዱን candlestick compare ማድረግ ይኖርብናል compare ካላደረግ is quite difficult በተለይ ኢንተሪ ዞናችን ላይ ዲሳይድ ስናደርግ ማርኬት በምንም አይነት ሚንስ አያመልጥም ማምለጫ የለውም አንዴ አሁን እዚህ ጋር ኢንተሪ እንትን ካለ ሌላ ሴትአፕ ይኖራል whatever it is ሌላ እድል ይመጣል ኦኬ ጥያቄ አላችሁ ወይ maybe እዚህ ጋር ይሄ ነው አይደለ ዴይሊ ኖታችንን okay I will create another here okay ኖት ስላለን ግን ብሪፍ የሆነ ነገር ላይ ኖረን ይችላል I will see ካልሆነ ደግሞ ያው Google Doc ላይ ሌላ Google Doc ላይ ዲቴል ማስቀመጥ እንችላለን maybe that's a good idea ብዬ አስባለሁ let's see Google Doc okay and daily reportation እዚህ ጋር ይሆናል strings strings define እናደርጋለን እዚች ጋር strings ምን እንደሆነ okay so ስትሪንግዛችንና ዊክነሳችንን እንጽፋለን ሴም ኤረር ካለብን ለምንድነው ሚስቴክ የሰራነው what was the problem every single thing እዚህ ጋር ስቴት አደርግላችኋለሁ so ሼር አደርግላችኋለሁ ካስፈለጋችሁ ሴም ቼክ አውት እንድታረጉ any time ሪቫይዝ እንድታረጉ ማለት ነው so የትላንትናውን maybe separately የዛሬን
የትላንት አሁን ምን አለ መሰላችሁ for example እዚህ ጋር ምናያት ወይ ሰላም ዲና ሁሉ ሰላም አለ ሰላም ነው ሎት እንዴት ነው ስንት ተጠቅማል ማለት ለቻሌንጆች ሆነ የሆነ ተመሳሳይ ነገር ብንጠቀም አሪፍ አይመስልም ያ ሎት ሳይዝ 0.01 ኦኬ እሺ አሪፍ ሎንግ ነው BTC ሎንግ ነው ነገር ግን አስሲ የተወሰነ ፑሽ ዳውን እያደረገ ነው 5 minute time frame ላይ የምንመለከተው ዊክ የሆነ ነገር ያለው ማርኬቱ still might be a little bit deep ሊሆን ይችላል but let's see minimum የሆነ ሪስክ ነው 1 something dollar ነው ሪስክ ያደረኩት so we have still maximum daily drawdown ስላለ $10 ነው ለአሁኑ so it doesn't really matter እዛጋ effectively fail የሚሆን ከሆነ ሌላ ሴታፕ አስተካክላለሁ ከዛ በላይ ሪስክ ማድረግ የምትችሉ ብያቸዋለሁ አይዲያሊ እንዲህ አይነት ሴታፕ ነው የሚያስፈልጋችሁ below the previous lower zone ማለት ነው so ማርኬቱ whatever it is እዚህ ጋር መጥቶ ሪቴስት አድርጎ ሊመለስ ስለሚችል ነው ብሬክ አውት ካደረገ most likely ማርኬቱ ሪቨርስ ያደርጋል እና that's why ይሄን ሴታፕ የሰጠዋችሁ ከዛ በላይ ሪስክ ግን እንዳታረጉ እኔ በእኛ ስትራቴጂ በቻሌንጁ ስትራቴጂ ከዛ በላይ ሪስክ አደረግ ፌል ሊሆንብን ስለሚችል ነው በዛ ነው አቮይድ ያደረኩት እኔ አንተ ሙሉ ለሙሉ ኤክሴሉንም እንትኑንም እየነገርከው አንድ ላይ መሄድ የሚፈልገው ብዙ ስላለ ቻሌንጁ ተናግሯል ማለት ያ አሳይቻለሁ እኮ የኖርማል አካውንትም አሳይቻለሁ እዚህ ጋር የኤክስነስ አካውንት ሶ እዛ ላይም አሁን የገባው እንደ አንተ ይማዳውን የገባው ያ አስወጥቶኝ ነበር ነው የተመሰለኝ ኦኬ እንጂ ሼር አድርጌያለሁ ኤቭሪቲንግ ሼር አድርጌያለሁ እዚህ ጋርም ኢንተሪ ዞኔን አስቀምጫለሁ ሶ ኢንተሪ አይቼዋለሁ አብሬ ነው የገባሁት እኔ 0.01 ገብቻለሁ ኦኬ ሶ ያ እንትን ኤክሴል አስቀምጣለሁ ስፔሲፊክ የሆነ ኤክሴል ታርጌት ፕሮፊት ቴኪንግ እንትን ስቶፕ ሎስ አስቀምጫለሁ ኦፍ ኮርስ ስቶፕ ሎስ አስቀምጫለሁ ከሊኩዊዲቲው በታች ነው ከዛኛው I did it with the normal በኔ አካውንት ስንት ዞን ላይ መሰለ ወደ 19278 ማለት ወደ 5 minute time frame መተን ምንድነው ያደረኩት 19278 somewhere like this ያስቀመጡት ስቶፕ ሎስ መስለኛል አይደል እንዴ yeah somewhere like there any stop loss around this one here እዚች ጋር ነው ያደረኩት so you can do the same but I see a little bit weak and የሆነ huge push ማየት ፈልግ ነበረ ግን ያንን አልፈጠረም still we are in new candlestick አዲስ candlestick ነው because አሁን almost 1 p.m. ነው በዚህ 1 p.m. የሚፈጠር አዳዲስ ብዙ ካንድልስቲኮች አሉ የ1 hour time frame አዲስ ካንድልስቲክ ነው 30 minute time frame 4 hour time frame እያለ ይቀጥላል so እዚህ ጋር የምናየው more effective ነው ማለት ነው እና አዲስ ነገር ለናይ እንችላለን ወይ ስቶፕ ሎሳችን አንተ ያደርጋል ወይ ደግሞ ፑሽ ያደርግ ይችላል okay here they have 1 hour time frame action now what about 4 hour time frame as you guys still we have like clearly whatever market to break on ቢያደርግ we're going to have a little bit push that's why even if ማለት ነው ፌል እንኳን ቢሆን directly sweep አድርጎ የሚመጣ አይመስለኝም ኤሪያውን ይሄኛውን ዞን ቴስት የሚያደርግ ነው መስለኝ
BTC ላይ የምንመለከተው as a little bit still unpredictable የሆነ ነገር ነው የምናየው። why ይሄኛውን ዞኑን ተመልሶ ቴስት አድርጓል። የፕሪቪየስ ሃየር ዞን ማለት የፕሪቪየስ ሃየር ዞንን ድጋሜ ቴስት ካደረገ two possible scenario ነው ያለው። አንደኛው possible scenario breakout አድርጎ ሌላ all time high create ማድረግ። ሁለተኛው scenario ደግሞ this is the last ሊሆን ይችላል ለኮሬክሽን ማለት because retest አድርጓል። retest ያደረገው ደግሞ below this rejection እዚህ ጋር ሪጀክት ያደረገበት ቦታ አለች። እዚህ ጋር ምንድነው የፈጠረው ሪጀክት አድርጓል። ነገር ግን የኔ ባያስ ምንድነው የሚሆነው all time high create የማድረግ እድሉ ሰፊ ነው ብዬ ነው ማስበው። why እዚህ ጋር ሪጀክሽን አለን። እዚህ ጋር previously reject ያደረገበት ዞን አለ አይደል? እቺኛዋ ትታያላችሁ። ይሄኛውን ብሬክአውት ያደረገው በሂውጅ ቮሊዩም ነው። በሂውጅ ቮሊዩም እዚህ ጋር የምናየው ቢግ ካንድልስቲክ ነው አይደለ? ይሄ ቡሊሽ ካንድልስቲክ። ይሄ ካንድልስቲክ ሃይል ይሰጣል፣ ኮንፊደንስ ይሰጣል። ለትሬደሮቹም ኮንፊደንስ ይሰጣል እኮ። BTC ላይ በተለይ ደግሞ ሆልድ የሚያደርግ ትሬደር አለ፣ ሾርት የሚያደርግ አለ። whatever it is ግን የኮንፊደንስ ሌቭሉን ማኔጅ ስናደርግ ቼክ ስናደርግ ምንድነው የሚሆነው? ለሌሎቹ to some extent ሆልድ የሚያደርጉ ይበዛሉ ማለት ነው። ምንድነው ለሌላ ኦል ታይም ሃይ። ለሌሎች ትሬደሮች ደግሞ ለምሳሌ ሾርት ታይም ትሬደሮች ደግሞ ምንድነው የሚያደርጉ? በዚህ ሳይድ they will see that እና ኦፖርቹኒቲው በዛ መልኩ መጠቀም ይፈልጋሉ። እና ሜጀር ስናደርግ በኔ ኦፒኒየን we will see all time high again ነው ማስበው። either way እቺኛዋን ቴስት አድርገው around this zone ደግሞ ብሬክአውት ሊያደርግ ይችላል። ብሬክ ካደረገ ግን there is also greed አለ። በተለይ BTC ላይ ደግሞ የምንመለከተው ምንድነው ግሪድ አለ። ግሪድ ማለት ኦኬ BTC እንደገና ኦል ታይም ሃይ ፈጥሯል። ያ ሶሻል ሚዲያ ላይ ሰርኩሌት ይሆናል። መጥቶ ደግሞ የሚገዛ ይኖራል፣ በሌቨሬጅ የሚገዛ ይኖራል። አይደር ወይ ደግሞ ዝም ብሎ ኢንቨስት የሚያደርግ ይኖራል። ሶ ስቲል ምን ያደርጋል? ማርኬቱን የተወሰነ ፑሽ ያደርጋል። ፑሽ ካደረገ in my opinion in the maximum place ብዬ ማስበው around above this maybe 116,000 አካባቢ ፑሽ ያደርጋል ብዬ አስባለሁ። so bias is still a buy scenario, buy condition ላይ ያለ ነው። ነገር ግን እንግዲህ as you know sometimes ያንን ሪስፔክት ላደርግ ይችላል፣ ፌል ሊሆን ይችላል። we don't know። ለዛ ነው ስቶፕ ሎሳችንን የምናስቀምጠው። in case we are wrong stop loss protect ያደርገናል። okay ወደ ጎልድ ስንመጣ okay all right still we don't have any clear things ለሴልም maybe ባየሮች for a short return ሊሆን ይችላል to be honest for this zone still ግን risky ነው። ባይ ሴታፓችሁን ሴት ስታረጉ by the way you have to consider the reward። ማርኬቱ ምን ያህል ሊሄድ ይችላል፣ እስከ ድረስ ሊሄድ ይችላል፣ የኔ ሪዋርድ ነው ሊሆን ይችላል። አሁን እኛ ክላሲፋይ ያደረግነው ይሄኛው ኢንትረስት ዞን አለ። ከዚህ ኢንትረስት ዞን ውስጥ ደግሞ ማርኬት ቴስት የሚያደርገው ሊያደርግ የሚችለው እዚህ ጋር ነው። ሰው በዚህ ጋፕ ፕሮፊት ቴክ ማድረግ ይችላል የሚል ሰው ሊኖር ይችላል። ነገር ግን I don't consider that እኔ ኮንሲደር የማደርገው to some extent bigger move ማድረግ አለበት ባይ ነኝ። ማስበው በዛ ሴናሪዮ ነው እና I will not enter even if እድል እንኳን ቢኖር ማለት ታርጌት የምናደርገው higher return ነው። BTC ላይ still we don't ነገር ግን የተወሰነ ኮንፈርሜሽን አለን። በእኛ ቻሌንጅ ደግሞ whatever it is $1 $2 አዳፕ ካደረግ it's good ብዬ አስባለሁ። ሁለተኛ የኛ ባያሳችን ምንድነው? ቅድም እንደነገርኳችሁ we are still in long so all time high create ሊያደርግ ይችላል in the main scenario we don't know። ነገር ግን እዚህ ጋር መተን ብሬክ ኢቭን ላይ ኤዲት ካደረኩኝ maybe for certain period of time hold ላደርግ ይችላል። depend on the እንግዲህ structure እዚህ ጋር እንዴት አድርጎ structure-ን create ሊያደርግ ይችላል። የዲሲሽናችን ላይ ትልቁ ቦታ ይኖረዋል። So as I told you, we saw a new candlestick for 1 hour time frame, for 30-minute time frame, 50-minute time frame, back to
for example 5 minutes ስንመጣም the same scenario ነው የምናየው። እዚች ጋር ይሄ አሁን የሚያሳየን ማርኬቱ ፑሽ እያደረገ ነው ያለው push to the downside አይደለ? This is a weak push to the downside. Still might be we will see a little bit down again. Yeah. 1 minute time frame ላይ ስንመጣ የምናየው እዚህ ጋር clearly አያሳይም reading view እዚህ ጋር ማየው አሁን ለምሳሌ የኤክስነስ አካውንት ላይ በደንብ clearly አያለው 1 minute time frame ስትራክቸሩ still ምንድነው የሚያሳየው ዊክ የሆነ ነገር ነው የሚያሳየው so yeah let's see yeah stop loss ወጥቻለሁ stop loss ወጥቻለሁ እዚህ ጋር መለከተው 1.39 loss አድርጌያለሁ ማለት ነው still we are in tight stop loss but we will see አሁን ማርኬቱ ላይ አንገባም ምን ያልገባም ነገር ግን let me see በተለይ እቺኛው ካንድልስቲክ same scenario ሌላ እንትን ሊሰጠን ይችላል ክሊር የሆነ ነገር ማየት አለብኝ unless I will not okay ላሳያችሁ ቺኛን ላደርግ then share my screen here እዚህ ጋር የምታዩት የኛ ሎስ ነው 1.39 እዚህ ጋር የምንመለከተው huge rejection ነው a little bit rejection ነገር ግን I don't know እዚህ ጋር የምናየው ይሄንን ነው as you see here okay yeah I think ድጋሜ delay መሞከር እችላለሁ a little bit down here ባይላለሁ so we are in loss ማለት ነው we are in loss 1 minute time frame እዚህ ጋር ስንመጣ this is good okay 5 minutes yeah not bad so as you see here order ያደረገ በጣም ድጋሜ order አድርጋችኋል or I don't know so share ላድርግና ወደ ትሬዲንግ ቪው ላምጣችሁ okay cool so የተወሰነ ፑሽ ካደረገ ምን እናደርጋለን ብሬክ እናመጣለን ማለት ነው I will come to like 00 level loss ማድረግ አልፈልግም ምንም አይነት ነገር so 00 level ላይ ያደርጋለሁ ማለት ነው yeah okay የኔን stop loss almost okay okay 5 minutes ላይ ልምጣ I see here you see okay cool 30 minutes okay still stop loss in edit አላደረኩኝም I need to wait like more 5 minutes to decide
ያ ስሞል አካውንት በጣም ቻሌንጅ አለው ከምታስቡት በላይ ማለት ኢስ ናይዚ ኢዚ አይደለም ስሞል አካውንት ትሬድ ማድረግ emotionally drain ነው የምትሆኑት because even if you are in the right side of your trading you have to use it really tight and proper stop loss መጠቀም ይኖርባቸዋል። ሁለተኛ ደግሞ አሁን እዚህ ጋር ሜጀር ያደረግነውና አይዲያ ለኛ ኢንትሪ አይዲያ ለኛ ስቶፕ ሎስ አለ። ከዛ እንትን አንፃር ግን ያንን ሴትአፕ ማድረግ አንችልም because we will lose ያንን ደግሞ ሉዝ የምናደርግ ከሆነ ለምሳሌ በዚህ ትሬዲንግ $5 ሉዝ ካደረግ ኦልሞስት 5% ሉዝ ያደረግነውና ስታፍ አይደለ ሌላ አጋጣሚ አይኖርምና ያ ደግሞ ሉዝ የማድረግ እድላችንን በጣም ያሰፋዋል። አካውንታችንን ብሎ የማድረግ እድሉ በጣም ሰፊ ነውና ፔሸንስ ኢዝ ግዴታ ነው። ትዕግስት ግዴታ ነው። አንዴ ግን ላይክ 100 ምናምን ካለፈ ያን ያህል ታፍ አይሆንም to be honest ያን ያህል ታፍ አይሆንም። እችኛዋ ግን so tough break out ማድረግ is not easy እና ራሳችንን ቴስት እናደርግበታለን። ግሩም ላውራ ያ ይችላል ነው እኮ በደንብ ወደ ላይ ነው እንትን ማየው ነገር ወደ ላይ ነው የምታየው። አሁን of course አሁንም መለከተው እኔም እሱን ነው 100% አይዲያዬ ምንም ሺፍት አላለም። እንትን ድጋሚ ፖዚሽን ተስፋለ የመጀመሪያው በ80 ምናምን ሳንቲም ነው ስቶፕ አውት ያልኩት ትንሽ አንተ አርፍጄ ነበር የገባሁት እና በታች ነው የገባሁት 80 ምናምን $0 ነው አካባቢ ነው እና ኖርማል ነው ብዙ አያሳስብም ችግር የለውም ቻሌንጅ ነው እንትን እንጠብቃለን። I mean to be honest ህጉን ሪስፔክት ካደረግን ብሎ የሚሆንበት አጋጣሚ የለም። የሚቃጠልበት ምንም አይነት አጋጣሚ አይኖርም። whatever it is ማለት ነው። so strict rule-ን apply ካደረግ there is nothing else አሁን ትንሽዬ ነው በቃ like 100 ማድረግ ምናምን ሞር ሪስክ ማናረግም ሞር ሪስክ ብናረግ አሁን እዚህ ጋር እንዳልኩ ሉዝ አላናረግም ማለት ያቺን እኔ አሁን 1.39 ነው ሉዝ ያደረኩት so አሁን 5 ሪስክ ባረግ ኖሮ still in profit ያንን ሉዝ አላረግም። ነገር ግን as target strategy ማድረግ ያለብን anytime ሪስክ ማድረግ ያለብን with a minimum ሎስ ነው። አንተ 0.8 ምናምን ሎስ ማድረግ is just cool so ከሪስክ አንፃር ነው ቻሌንጅ የሚሆነው ታውቃለህ እንጂ ሌላ እንትን አይደለም። አሁን 200 300 ስንሄድ ምናልባት like per one trade maybe $10 ሪስክ ልናደርግ እንችላለን። ዴይሊ ድሮዳውናችን ማክሲመም ሊሆን ይችላል so it's going to be a lot አይደለ። በዚህኛው ሲናሪዮ ስንመጣ ግን ታፍ ያንን ነገር ሞር ሪስክ አሁን ፕሮፊት ላይን ያለው ስቶፕ ሎስን ወደ ኢንተሪ ዞን አምጥቼዋለሁ ኮምፕሊትሊ ማለት ነው። ወደ ኢንተሪ ዞን አምጥቼዋለሁ ያ ምንም ሉዝ እንዳረግ አያደርገኝም። ስቶፕ ሎስን ኤዲት አድርጌያለሁ so yeah we have almost $2 ምናምን in profit አሁን ክሎዝ ማድረግ ይችላል የሚፈልግ ሰው ግን or ደግሞ TP1 ሊሆን ይችላል ታርጌት የሚያደርገው እኔ I don't believe in that completely TP1 TP2 የሚባል ሲናሪዮ አላደርግም። ማርኬቱ if you are in wrong direction ለምሳሌ እዚህ ጋር መጥቶ የቲፒ1 ሊሆን ይችላል ወይ ደግሞ ቲፒ2 ሊሆን ይችላል whatever it is አይደለ በmaybe 5 minute time frame ትሬድ የሚያደርግ ሰው ማርኬቱ በእናንተ ፌር ዳይሬክሽን ካልሆነ ወይ በተለይ ደግሞ አይዲያል ዞኑን የማይመታ ከሆነ በቃ we are wrong አይደለ so ያንን አድሚት ማድረጉ የተሻለ ነገር ነው የሚሆነው። ሁለተኛ ደግሞ አሲሲ
ማርኬት ሁሌም እንደዚህ አይነት ሙቭ ያደርጋል ላይክ ሂውጅ ሙቭ the same ደግሞ ሂውጅ ዳምፕም አለ ሶ አንዴ እግሩን ከያዛችሁ እስከ መጨረሻው ድረስ ሆልድ ካደረጋችሁ ሪተርኑ ጥሩ ነው የሚሆነው ሶ I believe in that እና ለዛ ነው እዚህ ጋር አንዴ እግሩን ከያዝ አንለቅም ዲፋይን የሆነ ነገር እስኪሰጠን ድረስ አንፋታውም ማለት ነው ሜቢ የኛን እንትን ዞኖች መተን ኤዲት ምናደርግበት ሊኖር ይችላል ዞሮ ደግሞ ሪድ ማድረግ አለብን ለኬቱ ጋር ኤግዚት አድርገን ኮንፊውዥን የሆነ ነገር የሚፈጥር ከሆነ it's better to exit እና secure profit ግን it's better to hunt long move ካደረገ ጥሩ ነገር ሜክ ማድረግ ይቻላል ሶ ወደ ጎልድ ስንመጣ ደግሞ ጎልድ ሴትአፕ አላደረኩኝም አሁን for the first maybe የኔ ባያስ የሚሆነው ወደ BTC ነው ብያችኋለሁ because gold is so difficult በጣም volatile ስለሚሆን ስቶፕ ሎሳችንን በብዛት ሊያስወጣን ይችላል ሁለተኛ ደግሞ ሉዝ የምናደርገው I think የእንትን አለ ሶ በዛ ሲናሪዮ የምንቀጥል ከሆነ ለርቢታ ግን ጥሩ ሴትአፕ ማግኘት አለብኝ ለጎልድ ጥሩ ሴትአፕ ካልሆነ በስተቀር አልገባ አሁን እዚህ ጋር የምናየው ቢግ ሞመንተም አለ ሂውጅ ፓምፕ አለ ሶ በዚህ ሲናሪዮ አሁን እዚህ ገባ ብዬ ሴል አይደለም I need to sit in this zone ዊክ የሆነ ነገር ማየት አለብኝ አለስ ሴል አለም ሶ ሁለተኛ ደግሞ ሴል ማለልበት ኮንዲሽን as a momentum here ሁለተኛ ደግሞ እነዚህን ክሊን አውት አድርጓል በኮንፈርሜሽን ሶ ማርኬቱ might move directly to the upper level so avoid ማድረግ ግዴታ ነው የሚሆነው we already missed the entry so we don't need to reset again ግን ኤክስፔክት አደርጋለሁ እንደገና ተመልሶ አራውንድ ዲስ ዞን ቴስት ማድረግ እድሉ ሰፊ ነው ብዬ ስለማስብ okay 30 minutes we have 10 minutes more it will be bullish ብዬ አስባለሁ in the same scenario ይሄ candlestick the next candlestick ላይ effect አለው so the next candlestick also is going to be bullish ብዬ ኤክስፔክት አደርጋለሁ ኦኬ ነው ድጋሚ የገባሁበትን ፖይንት ሪፖርት አልጻፍኩኝም ኦኬ BTC here London session አይደለ London session ላይ ያለነው የኛ ኢንትሪ ቼክ ላድርግ entry position opening price and she 422 ይመስለኛል አይደል opening position no current position sorry guys around እኔ ገባሁት ወደ 300 አካባቢ ይመስለኛል ሁለት ሰማው here ይሄኛውን ኤግዚት ያለው in the same scenario 298 ኤግዚት loss $1.39 negative here okay reason tight stop loss ሌላ ምንም አይነት reason የለም because we have in the same direction by condition comment አላችሁ
Okay, it's University Diplomat. ማነው ትሬድ ኤምኤዲ ስምህን ባይ ዘ ዌይ አላውቅም እኮ ኤምኤድ አህመድ I have no idea, sorry. ስምህን አልነገርከኝም ቢካዝ ከዚህ በፊትም ነበርክ ላይቭ ላይ። ጎልድ ኦፕን ፖዚሽን አለ? አዎ አለኝ። ጎልድ ኦፕን 2 ፖዚሽን አለኝ በ0.01 20 ማለት 30 ስንት መሰለህ 33 አካባቢ 21 28 ላይ ነው 28 and 30 33 አካባቢ ጥሩ ነበር የገባሁት ማለት ጎርድ ያሰራል ነው ከታች ላለ ሰው ያ ጥሩ ሴታፕ የሚሆነው አራውንድ ዲስ ዞን ከገባ ነው ጥሩ ሴታፕ ሊሆን የሚችለው። አሁን ላይ I mean still possible ሆልድ ማለት ትችላለህ ነገር ግን it's better to አሁን ነበር ሆልድ ላድርገው እንዴት ነው ወይስ አንዱን ክሎዝ ላድርገው ብዬ ያሰብኩ ነው። ያ አንዱን ብዘጋ ጎልድ የተሻለ ነው የሚሆነው። አንዱን ብዘጋ የተሻለ ነው የሚሆነው ጎልድ። እሺ ስሜን ደግሞ ኢማድ ማለት ትችላለህ? ኢማድ ነው የሚለው ራሱ እኮ ላይክ ፕሮናውንስ ማድረግ በጣም ነው የሚከብደኝ ታውቃለህ። ቢካዝ አይ ዶንት ኖ አንዳንድ ሰው ከእንትን ከሚለው ውጪ ፕሮናውንስ ስለሚሆን ለዛ ነው። ዞተር የምታዘወትረው እንግሊዝኛም ስለሆነ እኛ አማርኛ አልገባ ይላል። አይ ሚን አማርኛው እንግሊዝኛውን እንሞክራለን በተወሰነ መልኩ እና ብራዘር የሆነ ስራ ላይ የሆንኩ ስለሆነ ነው እና ማግማል ላይ ተጠፋው። ኦኬ ችግር የለውም። በከታተል ሙሉ ለሙሉ ማለት እያወራን እያስረዳን እየጠየቁ ቢሆን ደስ ይለኝ ነበር። የምሬን አጋጣሚ በጣም ነው ደስ ያለኝ። ታቸው ከኛ ጋር ላይ እየመለስክልን ያልገባን እያስረዳ በዚህ ልክ የምታደርገውን ጥረት ማለት አፕሪሼት አላረግ ማለት አልፈልግም በእውነቱ። ቴንክስ ማለት ፈልጋለሁ። የምር you're welcome ያለ ቢግነር ትልቅ ነገር ነው። ገብቷል። እንዲህ ሜንቶር የሚያደርገን ቢኖር እንዲህ ነገር የሚያስረዳን ቢኖር ማለት ብዙ ቦታ መድረስ እንችላለን ወታችን እና እናመሰግናለን። ችግር የለውም ወዳጄ በርታ። ያው ይልመድብህ አለው እኔ ሁሌም አለው በቃ ማለት ሁሌም እንትን እላለሁ እሳተፋለሁ። ስራ ላይ ሆኜ እንኳን አሁን በኤርፎን ምናምን እየተከታተልኩ አይደለም የምታወራው እያየሁት ነበረ ቢሲሲን ብዙ ባላየውም ጎልድን እያየሁት ነበር ተቋጭ ጀምሬ ኤዥያን ወስዶ ምናምን ታች አካባቢ ኤዥያን ዶ አይቼ ምናምን ተማርክ የሚከራከር የተወሰነ እንትን ተጠቅሜ ትንሽ ባለች የሆነ ባይ እንትን ሲሰጠኝ ገባሁኝ። በጣም ቫልዩ ጋር ፕሮጀክት ተጠቅሜ ምናምን ማለት ነው። እና አንድ ፖዚሽንም ክሎዝ አድርጌያለሁ። ከታች ነበር ወደ ላይ ወጣው ዛሬ። ኦኬ በጣም አሪፍ ሴፍ ነው። አንድ ፖዚሽን ክሎዝ ካደረግ የመጀመሪያውን ደግሞ ሜቢ ወደ ብሬክ ኢቭን ካመጣኸው አይ ቲንክ እኔ ሪከመንድ ማድረግ ስቲል ዊ ዊል ሲ ብሬክ። በተለይ አሁን ዊ ሃቭ አናዘር ሴሽን ኦቨርላፕ የሚመጣበት ነው አይደለ? አፍተር 30 ሚኒት ሶ በዚህ ሲናሪዮ አንኤክስፔክትድ ሙቭ ልናይ እንችላለን። either way up either way ደግሞ ይሄኛውን ዞን ድጋሚ ቴስት የሚያደርግበት ሲናሪዮ ማለት ነው። ሶ ሁለተኛ ደግሞ እዚህ ጋር የምናየው ሞመንተም አለ። ይሄ ሞመንተም ማርኬቱን ፑሽ የማድረግ እድሉም ሰፊ ነው የሚሆነው። ግን 5 ሚኒት ታይም ፍሬም ላይ ስንመለስ እዚች ጋር አሁን ያሰመርኳት ዞን ላይ ሪጀክት አድርጓል። ሶ ይሄ ሪጀክሽን ክሊርሊ የሚያሳየን ሁለት ነገር ነው። አንደኛ ቴስት አድርገው ብሬክአውት ማድረግ፣ ሁለተኛ ደግሞ
ያሰምርነው አይዲያል ዞናችን ላይ ተመልሶ ቴስት የማድረግ ድሉ ሰፊ ነው የሚሆነው። አሁን አዲስ ካንድልስቲክ ይፈጠራል after 3 minutes እዚህ ጋር ሪጀክሽን አለ። ወደ 4 hour time frame ስንመጣ ደግሞ we will see here አይደለ ይሄ move we need to see some correction። ይሄ correction እንግዲህ ማርኬቱን እንደገና ድጋሜ ሌላ ፑሽ የማድረግ እድሉ ሰፊ ነው የሚሆነው። so በኔ ሲናሪዮ you can hold it ግን ሪስኪ ነው ሆልድ ለማድረግ። it's okay እንትን ቢስ ስላደረኩኝ ምንም ችግር የለውም። cool በጣም አሪፍ። thank you. Alright. እሺ so BTC 30-minute time frame በfull bullish candlestick close ለማድረግ 2 minutes ነው የሚቀረው። so we will hold, we are in profit, we will hold it. hopefully እንግዲህ ታርጌቱን የመጀመሪያ አይዲያል ዞን ታርጌት ከመታለን we will see ክሎዝ አድርጌ ልወጣ እችላለሁ አይደር ደግሞ ሆልድ ልናደርግ እንችላለን። ሌላ ማን አለ ፖዚሽን ኦፕን ያደረገ ሰው አለ ለቻሌንጁ ለሚነው ኦር ደግሞ ያ እያያችሁ ነው ያላችሁት? በነገራችን ላይ ወደ እንትኑ ላምጣችሁ። ቆይ ለምንድነው አንተ ድጋሜ የገባህበት ሪዝን ልትሉ ትችላላችሁ። let me show you ለምን ድጋሜ እንደገባሁኝ ማለት ነው። አልገባም ብዙ ጊዜ ድጋሜ ባይዘው አንዴ ሎስ ካደረኩኝ ግን the main reason እስኪ ላሳያችሁ። የኔዋን ስክሪንሾት አድርጌ ልክልሃለሁ ሪዛልቱን። ኦኬ ሜታ አድርጌዋለሁ። እዚህ ጋር የምትመለከቱት አሁን ሂውጅ ሙቭ አለ አይደለ? እዚህ ጋር የምናየው we are in profit $3 stop loss ኤኒት አድርጌያለሁ። I don't need to worry ማለት ምንም worry መሆኑ ነገር የለም። ስቶም ጋር ስን የሚፈልገው ታርጌት ላይ ከደረሰ ማለት so ወደዚህኛው ስንመጣ ለሌት ላድርግ አይነን እዚህ ጋር የምታያት ኤሪያ አለች አይደለ? እኔን ምንድነው ያደረገው ስቶፕ ሎሴን አንተ አደረገ ስዋፕ አደረገ እኔን ከዛ በኋላ ፑሽ አደረገ ሌላ ካንድልስቲክ እዚህ ጋር ፈጠረ። ምንድነው እኔን ፑሽ ሲያደርግ so የኔ ዲሲሽን የነበረው ዳይሬክትሊ ማርኬቱ ላይ መግባት ነበር because ideally እኛ ያሰብን ያለው ታርጌት ያደረግነው still የባይ ኮንዲሽን ነው። ይሄ ባይ ኮንዲሽን ደግሞ the same scenario ወደኛ ዳይሬክሽን የመሄድ እድሉ በጣም ሰፊ ስለሆነ ሪጀክት አድርጎ እቺኛዋን የምንፈልጋትን ዞን እኔ አሁን ያሰመርኩባት ማለት እዚህ ጋር ሪጀክት አድርጎ እየጠበቅኩ ነው it might be ኤክስፔክት እያደረኩ ነበር ኢቨንት ማለት ነውና stop loss ኤዲት አላደረኩም whatever it is። ነገር ግን ይሄኛውን ቢግ ሪጀክሽን አየው። ከዛ በኋላ ካንድልስቲኩ ደግሞ ግሪን መሆኑን አየው because sometimes unexpected ነገር ልታዩ ትችላላችሁ። ማርኬቱ ምንድነው የሚያደርገው ማኒፑሌት ሊያደርግ ይችላል። ግን ዞናችን የማኒፑሌሽን ዞን አይደለም። ከሌላ የምናየው የባይ ሴትአፕ ነው። so in that scenario ምንድነው ያልኩት ኤክስኪዩዝ ነው ያደረኩት ማለት ነው። the same stop loss even around this ነው stop loss ያደረኩት below this አላደረኩኝ in case mistakenly ማርኬቱ ደግሞ ሪቨርስ ካደረገ ብዙ ሪስክ ማድረግ አልፈልግም። ማርኬቱ አፕ መሄድ ከሆነ ደግሞ ሪቨር እዚህ ጋር ተመልሶ አይመጣም። ያም ሲናሪዮ አለ። ሶ እዚህ ጋር ተመልሶ ከመጣ ማርኬቱ ኮምፕሊትሊ የሚፈልገው ታርጌት ላይ አይደለም የሚሄደው ማለት ነው። that's why stop loss-ንም ኮምፕሊትሊ ታይት ያደረኩትና ማርኬቱን ኤክስኪዩት ያደረኩበት ምክንያት ብዙን ጊዜ ኤክስኪዩት አላደርግም። ድጋሜ ጥሩ ሴትአፕ ፈልጋለሁ ብያችኋለሁ። አሁን እኛ ሴት ያደረግነው ደግሞ ጥሩ ሴትአፕ ስለነበረ በዛ ነው ሪስክ ያደረኩት in case ጥያቄ ሆነባችሁ። ኦኬ I think ምን አደርጋለሁኝ ኦኬ ሌላ ካንድልስቲክ በፉል so I'm somehow confident enough ማርኬቱ የኛውን ዞል መምጣቱ የማይቀር ጉዳይ ነው 70-80%። ከዛ ብሬክ አውት አድርጎ ድጋሜ ቴስትና እንችላለን ብሬክ አውት አድርጎ ሌላ ሊሆን ይችላል። ነገር ግን we will see and we will decide። አሁን I think
ለአሁኑ ሴክሽን ቢበቃን ጥሩ ነው። ሜይቢ ክሎዝ ካደረኩኝ ሪፖርት ላይ አስቀምጣለሁ ኢንክሉዲንግ ፕሮፊት ዳታም እዚህ ጋር ማየት ትችላላችሁ። ሜይቢ የጎልድ ባይ ሴትአፕ ካገኘው ቆንጆ ባይ ሴትአፕ ካገኘውኝ ድጋሜ ላይቭ እገባለሁ። ድጋሜ ላይቭ ገብቼ ደግሞ አብረን ኤክስኪዩት ልናደርግ እንችላለን። ጥሩ ሴትአፕ ግን ማግኘት አለብኝ። ከዛ ውጪ there is no execution ማለት ነው። ክሪስ ባለፈው እጅ ታወጣለህ ሰጥቼ ነበረ። ምንም እንትን ያልከው ነገር የለም። ክሪስ ጥያቄ መጠየቅ ከፈለክ ጠይቀኝ አሁን ማለት ነው። ክሪስ ኦኬ አይ ቲንክ ኔትወርክ ያስቸግራቸዋል ይመስለኛል። ሶ ሪኮርድ የተደረገው ቲና ኦኬ ቲና ስለነበርክ ጥያቄህን እቀበላለሁ ሆፕፉሊ። ኦኬ ኔትወርክ ያስቸግራል ይመስለኛል። ኖ አይዲያ በቃ I will try to upload የመጀመሪያ ትላንትና ፓርት ቼክ አውት አድርጌ አፕሎድ ላደርግላችሁ ሞክራለሁ ዩቲዩብ ላይ። ከሰራ በኋላ አሁን ይሄን ቻሌንጁን እኔ አሁን መከታተል ፈልጌ በሪል አካውንት አብሬ ትሬድ ማድረግ ፈልጌ ነበር እና በመገባ ሰዓት ኢንትሪ አሁን እንዲ ላይቭ እየገባ እንትን አናሊሲሱን ከሰራልህም በኋላ ወይ ባይ ሊሚት ወይ ስቶፕ ሴል ሊሚት እያስቀመጥክ ብንገባው አብረን ብያሰብኩኝና ምን ትላለህ? ያ አሜን ትችላላችሁ፣ ግን ማርኬቱ ላይክ ጥሩ ሴትአፕ አላገኘንም። ላይ ከናንተ ጋር የተወሰኑትን እንትን አድርገናል፣ ሴኪዩር አድርገናል። ግን አሁን እንደዚህ አይነት በጣም ሎንግ ሙቭ የሚያደርገው ሴትአፕ ሳደርግ ኤዥያን ታይም ላይ ነው ሞስት ላይክሊ። ሶ በዚህ ጋር ትሬድ ሳረግ እናንተም ያንን ኤክስኪዩት ማድረግ ትችላላችሁ። ነገር ግን እዚህ ጋር የማሳያችሁ የኔ ኢንተሪ በምን አይነት መልኩ ሴትአፕ እንደማስተካከል ካያችሁ በኋላ ዳይሬክትሊ ያንን አፕላይ ማድረግ ስላላችሁ ዞኖችን እያሳያችሁ ነው። ኢንትረስት ዞን የቱ ጋር እንደሆነ ማለት ሪፖርት ላይ እናያለን አሁን እንዴት እንደሆነ። እኔ ያ ኢንትረስት ዞን ላይ ወይም ደግሞ እኔ የባይ ሴትአፕ ወይ ሴል ሴትአፕ ላለው ካልኩኝ ከሴል ሴትአፕ ውጪ ሌላ ኦርደር አላደርግም as much as possible ማለት ነው። ስቶፕ ሎሴን እንኳን ሀንት ቢያረክና እዚህ ካላችሁ ዳይሬክትሊ ሲግናሉን ኮፒ ሳይሆን ቻሌንጅ ነው። ቻሌንጁ ደግሞ ከኔም ቀስማችሁ ዳይሬክትሊ አፕላይ ማድረግ አለባችሁ። ሶ እኔ እዚህ ጋር መሰራቸውን ስህተቶች ደግሞ ያንን ሳትደግሙ ሪአፕላይ ማድረግ። ሁለተኛ ደግሞ ሪስክ ማኔጅመንታቸው እዚህ ጋር እንደምትመለከቱት ምን ያህል ሪስክ እንደማድረግ አሳይቻለሁ። ሮል ላይ ማለት ማክሲመም አፕ ቱ $5 ነው ሪስክ ማድረገው ፐር ትሬድ። ሎዝ ያደረጉት ማክሲመም $3 ፐር ዋን ትሬድ ማለት ነው። ያንን ነገር እናንተም as a part of challenge ነው ራሳችሁን ቻሌንጅ ማድረግ ያለባችሁ። እንደ ሪኮመንዴሽን ግን ስቲል በሪል አካውንት ትሬድ እንድታደርጉ አይደለም ፈልገው፣ ሂደቱን እንድትማሩ ራሳችሁን ቻሌንጅ ከፈለጋችሁ you can። ነገር ግን ኤግዛክትሊ እኔ እንደማደርገው በደንብ አድርጋችሁ አፕላይ ማድረግ ይኖርባችኋል። እና ሴትአፑ 24 hours 7 እንግዲህ ላይቭ መቀመጥ አንችልም። ፕላስ ደግሞ በእናንተ በኢትዮጵያን ታይም ለሊት ነው የሚሆነው፣ በተለይ ኤዥያን ታይም ሶ አይመችም ላይቭ ገብቼ ምናምን ነገር ለማለት እና ከዛ አንጻር ነው እንጂ አዊሽ እኔ ሁሉ ኢንተሪም ላይቭ ላይ ገብተን ሁሉ ብናረግ ጥሩ ይመስለኛል። ይቅርታ እኔም አሁን ልኮልል የፈለኩት ላይቭ ገብተህ አሁን ሁሌ እንደዚህ እንትን ከምትል የሆነ ሴትአፕ ሲኖር በጽሁፍ ቻናል ላይ ፖስት ብታረግ። አሁን በዲሞ እና በሪል እኔ አሁን ዲሞ ብዙ ጊዜ ትሬድ አድርግቻለሁና በዲሞ እና በሪል ሲሆን ይለያያል ፊሊንግ ኢሞሽን እና ያንን ነገር አሁን $30 $50
ትንሽ ባላንስ ስለሆነ በዚህ አብረን ብንለማመድ ብዬ አስቤ ነው። ዲሞ ሲሆንና ሪል ሲሆን መለማመድ ያለብን ስሜቱን በሪል ነው ብዬ አሰብኩኝና እንደዚህ አይነት አጋጣሚ ሲገኝ ደግሞ አብሮ ማኔጅ ከሚያደርግ ሰው ጋር ሪስክ ማኔጅ ተደርገው መማሩ ትልቅ ነገር ነው ብዬ ስላሰብኩኝ ነው። ላይቭ ሁሌ ሆነ እንደዚህ ያርጉት ብሎ ሁሌ ሴትአፕ በመጣ ቁጥር ከመግባቱ አናሊሲሱን እንደዛ ከሰራለን በኋላ ሴትአፕ ሲመጣ ፖስት ብታደርግልን በጽሁፍ ያሰብኩና ያው እንደግል አስተያየት ነው። ተረድተኛል ያስባለሁ። ያ ዮሐንስ ትክክል ነው። በርግጥ በዲሞ ትሬስ ስታደርግና ትክክለኛ አካውንት ሪስክ ስታደርግ ኢሞሽናሊ the same react አታደርግም። ይሄ ሪል ነው። ሲጀመርም በደንብ የሚያስተምርህ በሪል በራስ አካውንት ትሬስ ስታደርግ ነው። በዲሞ ብዙም አትማርም። ዲሞ ላይ ትሬስ ስታደርግ ኢቨን ፕሮፊታብል ነው እኮ ሉዝ አታደርግም አይደል? ሞስ 80-90% ዲሞ ላይ ትሬስ ስታደርግ ሉዝ አታደርግም። ዊን ሬር ኬዝ ነው። አሚን ክሊር የሆነ ህግና ስትራቴጂ ካለ ዊን ታደርጋለህ። ወደ ሪል አካውንት ስትመጣ ግን ኢሞሽናሊ ድሬን ትሆናለህ። ለምሳሌ ላሳያችሁ። እኔ አሁን ሉዝ አላደርግም ሉዝ የለም አይደለም። ኢትስ አ ማተር ኦፍ ሪስክ ማኔጅመንት። አሁን እዚህ ጋር የምናየው ኢን አ ሮው ነው $1 $3 $1 $2 አይደለ? ኢን አ ሮው ነው ሉዝ ያደረኩት። ነገር ግን I feel exactly the same. ምንም emotionally እኔን ፑሽ የሚያደርገኝ ሀሳብ የሚያስቀይረኝ ነገር የለም። ሁለተኛ ደግሞ የራሴን ሚስቴኮች ወዲያውኑ ሴንስ አረጋቸዋለሁ። ያንን ደግሞ አድርጌ ላለመርገም ነው የምሞክረው። እዚህ ጋር የምታዩት ሆልድ -1 -0.97 -0 እያለ የሚቀጥለው ይሄ ሁሉ ማለት ነው ሎዝ ነው። እዚህ ጋር የምናየው ሮንግ ዳይሬክሽን አይደለም። ብዙም ጊዜ ነግሬያቸዋለሁ። I use very tight stop loss because አካውንቱን ማኔጅ ማድረግ ይኖርብናል፣ መጠበቅ ይኖርብናል። ከዛ በላይ ሪስክ ካደረኩኝ ተደጋጋሚ ካለ ሜቢ አካውንቱን የማጣት እድሉ በጣም ሰፊ ነው የሚሆነው። እዚህ ጋር ደግሞ ቢግ ዊን አለ because ታርጌት is on all time as much as ሪስክን ታይት አድርጌ ኢንተሪውን ሚስ ማድረግ የለብኝም ነው የኔ ፕሪንሲፕል ማለት እዚህ ጋር የምናየው ሎዝ እና የምናገኘውና ሎዝ የምናደርገውና ጌም የምናገኘው ፋር አዌይ ነው። ሶ ምንድነው ማድረግ ያለባችሁ? ሪስክ ማኔጅመንታችሁን as much as possible ታይት ማድረግ፣ ፕራክቲካሊ አፕላይ ለማድረግ አፎርድ የምታደርጉትን 30 10 ከሆነ አፎርድ የምታደርጉትን ያ ብር ይጥፋ ከጠፋም ችግር የለውም ብላችሁ ማሰብ ይኖርባችኋል። ነገር ግን እየፈራችሁ እንትን የምትሉ ከሆነ ኮንቲኒየስሊ ወደ ሪቬንጅ ትሬድ ትመጣላችሁ። ሌላ ነገርም ይፈጠራል። ሶ ያ ነው። ሁለተኛ ደግሞ ቻሌንጅ የሆነብኝ ነገር ምን እንደሆነ ታውቃለህ ዮሐንስ? ፎር ኤግዛምፕል ወደ ጎልድ ልምጣና እኔ ምንድነው ማድረገው መሰለህ? ታያላችሁ ላይቭም እኮ ታያላችሁ። አሁን ጎልድ ሴትአፕ ነው ተመልከት። አሁን በደንብ አድርጌ ለኔ ቻሌንጅ የሚሆነው ነገር አሁን በዚህ በስሞላ አካውንት ሴትአፕን ሼር ለማድረግ ነው። ዞኑን እኮ ሼር አድርጋችኋለሁ። ዞን ክሊር ሪክ ነው የምነግራችሁ። ፕላስ ደግሞ ዴይሊ አናሊሲስ ስላለን ትሬዲንግ ቪው ላይ በደንብ ነው የምነግራችሁ ኪ ዞኖችን እንዴት አድርጋችሁ ፊገር አውት እንደምታደርጉ። ለኔ ግን አሁን ምንድነው ቻሌንጁ? ለሴ አሁን ይሄ ባይ ዞን ነው ብንል ባይ ዞን ከሆነ ምንድነው ማድረገው መሰለ? ባይ የሚለውን ሴት አድርጌ ስቶፕ ሎሴን እንደዚህ አድርጌ ጠብቃለሁ። እቺ ጋር ኮንፈርሜሽን እጠብቃለሁ ማለት ነው። ይሄ ኮንፈርሜሽን ካንድልስቲክ ኮንፈርሜሽን ከሰጠኝ ወዲያው ነው ኤክስኪዩት አደርጋለሁ። እዚህ ጋር ተስማማለህ? ከዛ በኋላ ሎስ ይመጣል። ለምሳሌ 0.something ይመጣል፣ 0.something ሊመጣ ይችላል። አስፋራስ እኔ ሴትአፕን ካገኘው ድረስ ግን I will try to risk minimum amount plus ደግሞ ኦርደሬን በዛ ልክ ነው ማለት ነው። እና ይሄንን ኤግዛክትሊ ሲግናሉን ሼር ማድረግ ያንን አፕላይ የሚያደርግ ሰው ላይኖር ይችላል። ኤግዛክትሊ ሁለተኛ ደግሞ ከኔ ከኤክስኪዩሽን ስፒድ አንጻርም ደግሞ ላይ መጣጣን ይችላል። ዘይ ሲግናሉ እየሰጣችሁ እዚህ ጋር ኤክስኪዩት ከማድረግ ሳደርግ ኦልሞስት ኢንተሬድ ሚስ ላደርግ ይችላል። እና ከዛ አንጻር ነው ለኔ ቻሌንጅ የሆነው ለማለት ፈልጌ ነው። ኦቨርኦል አናሊሲስ እየሰጣችሁ ነው። በአሬ የምጠቀመው ኦቨርኦል አናሊሲስ አለ፣ ቱል አለ። ቤዝድ ኦን ዳት ቱል
ሼር እያረኩላችሁ ነው። ሶ በዛ ቱል መሰረት እናንተም የራሳችሁን ኦቨርቪው እና ዲሲሽን መስጠት አለባችሁ ባይኒንግ። እዚህ የማደርገውን ነገር ካያችሁ ደግሞ the same scenario ጥሩ ሴትአፕ፣ ጥሩ ኮንዲሽን፣ ጥሩ የኛ ኢንትረስት ዞን ላይ ከገባ ሞኒተር አድርጋችሁ ያንን አፕላይ ማድረግ አለባችሁ። the same scenario እኮ በምነግራችሁ ኤሪያ ዞን ላይ ነው እኔ ኤክስኪዩት ማድረገው። there is nothing else ሌላ ማይሆን ቦታ ላይ አላደርግም። in the meantime ግን አዲስ ነገር ሲኖር ስትራክቸሩ ሲቀያየር ኦፍ ኮርስ ሜቢ ለየት ባለ መልኩ ኤክስኪዩዝ ላደርግ እችላለሁና ቻሌንጅ ፉል ነው ቢኮዝ በዚህ ሴትአፕ ውስጥ እንትን ማለት አስቸጋሪ ነው የሚሆነው። ሜቢ ባላንሱን ትንሽ ከፍ ካደረግ ሪስካችንም ትንሽ ከፍ ስለሚል ያኔ ሴትአፓችን ጥሩ ሊሆን ይችላል። ማርኬት ደግሞ ይቀያየራል። ዩ ኖ አሁን ሴትአፕ ማርኬት እዚህ ጋር መጥቶ 30 ሚኒት ታይም ፍሬም ላይ ካልኩሌት አድርገን እየጠበቅን እያለን ሜቢ አፍተር 30 ሚኒት ያ ኢንተሪ ዲስኳሊፋይድ ይሆናል። አይታችኋል ብዙም ጊዜ ማለት ነው። ኢንተሪ እንገባለን ብለን ጃምፕ የምናደርግበት ጊዜዎች አሉ ቢኮዝ ዲስኳሊፋይድ ይሆናል። እንዳ ሲናሪዮም እያንዳንዱን ነገር አፕዴት ማድረግ አስቸጋሪ ስለሆነ ነው እና as much as possible እኔ እዚህ ማደርጋትን ነገር ብትማሩ ነው የኔ አድቫይስ እሱ። ኦቨርቪው ደግሞ አብረን እያየን ስለሆነ ሞሮለስ በደንብ አድርጋችሁ እንትን ትላላችሁ። አይዲያችሁ አሁንም እዚህ ጋር ከኔ ጋር ይሄንን ፍሊፕ ማድረግ አይደለም ምንድነው መማር ያለባችሁ የሚለው ላይ ፎከስ ብታረጉ የተሻለ ነገር ነው የሚሆነው። ከኔ ጋር ፍሊፕ ማድረጉ ላይ አይዲያችሁ ባይጠመድ ደስ ይለኛል። because the same scenario the same speed excuse ላናረግ እንችላለን። ማርኬት ደግሞ አንደርስታንዲንግ አለ። እኔ sometimes እኮ ፖዚሽኔን ክሎዝ አረጋለሁ እኮ ዝም ብዬ ክሎዝ ማረግበት ሲቹዌሽን አለ። ትላንትና BTC አልተስማማኝም። የት ጋር ነበረ BTC 0.35 I think this one ይመስለኛል። even የተወሰነ ፋን ባረጋለን ሳየው ስትራክቸሩ፣ ሙቭመንቱ፣ ቮሊዩሙ every single thing አልተስማማኝም። ክሎዝ አድርጌ ወጣ። so in this case አሁንም ድጋሜ ሌላ ነው ይሆን እና ይሄ ዲሲሽን የሰከንድ ዲሲሽን እና የሚኒት ዲሲሽን ነው። ይሄ ሮንጎ ከሆነ ደግሞ እናንተ ሉዝ የማድረግ እድሉም the same scenario ሉዝ የማድረግ እድሉም ሰፊ ነው የሚሆነው እና as much as possible እኔ የማደርገውን ነገር ለመቅሰም ብትሞክሩ ጥሩ ነው። ከሲግናል አንፃር እንደተለመደው ባህል አለ። ለምሳሌ ቻናል ሲንደረግ ይሄናል ሴል ይሄናል ባይ ኦርደርስ and things እዚህ ጋር ያንን ነገር ለማድረግ ከባድ ነው። ሆነስትሊ ነው የምነግራችሁ በጣም ከባድ። እናንተም እያያችሁ ስለሆነ ምን ያህል ቻሌንጅ እንደሆነ so ሲግናሉን ሼር እያደረግን ምን ከሆነ እስከነ ቢታፍ ማለት ነውና ከቻልኩኝ እዚህ ጋር ላይቭ የምናደርገውን ነገር ያው ትሬድ ሲያደርጉ የነበሩ ልጆችም አሉ በርግጥ ትላንትና እና ያቺን ነገር ቀስመ ዳይሬክት አፕላይ ብታረግ አንተም ራስህ ላይ ቻሌንጅ አድርግ። ጎል ብር መሆን የለበትም። እዚህ ጋር የምታገኘውን ነገር the same scenario the same risk management the same entry tactic the same execution the same profit taking mechanism the same exiting point እንደዚህ አይነት ነገሮችን አፕላይ ካደረግ ይውል ማለት ነውና አንተም ራስህን ቻሌንጅ ማድረግ አለብህ። ሌሎቻችሁም ሪከመንድ ማድረገው እሱ ነው። as much as possible ግን እዚህ ላይቭ ላይ ኤክስኪዩዝ ስናደርግ ደግሞ you see እንዴት አድርገን ዲሲሽን እንደምንወስድ። ነገር ግን አንተ ብቻ አይደለም ሌሎችም ትላንትና ኮሜንት አውት አድርገዋል። ዩኒክ የሆነ ግሩፕ ሴት አድርገን እዛ ላይ ሜቢ ኦቨርቪውን ፖስት ማድረግ ነው። ዲሳይድ አላደረኩኝም እስካሁን ድረስ። ብሉ ናይል አለ። ብሉ ናይል ፍሪ ኮሚኒቲ ነው። ማንም ሰው ጆይን አድርጎ እዛ ላይ መስራት ይችላል። ሜቢ አፍተር ዲስ ራውንድ ኦቨርቪው ይሄ ኤግዛክት የሆነ ሴትአፕ ሳይሆን የቱ ጋር ሞኒተር ማድረግ ኪ ሌቭሎችን እነግራችኋለሁ። ማርኬቱ የቱ ጋር ሲደርስ ምን አይነት ሴትአፕ ማድረግ እንዳለባችሁ ማለት ነውና ሜቢ ከበዛ ነገር እስማማለሁ። አፍተር ሞስት ላይክሊ እንግዲህ BTC ላይ ጥሩ ሴትአፕ ከተገኘ ሜቢ ነገ ተነገ ወዲያ ኤክስኪዩዝ ላደርግ እችላለሁ። ዛሬ ትሬድ አላደርግም ኮምፕሊትሊ እና ያኔ ኦቨርቪው ሴትአፕ እነግራችኋለሁ የቱ ጋር ሞኒተር ማድረግ እንዳለባችሁ። አሁን ቅድም እንዳሳየዋችሁ ማለት ልክ እዛ ዞን ላይ ሲገባ እናንተ ኤክስኪዩዝ ማድረግ ያለባችሁ 5 ሚኒት እና 1 ሚኒት ላይ ስዊች እያደረጋችሁ እያንዳንዳን ዞን ክላሲፋይ ካደረጋችሁ በኋላ ኤክስኪዩዝ ማድረግ ነው። so that's key ዮሐንስ በዛ ሌቭል እስማማለሁ። ግን each and every single point ከባድ ይሆናል ማለት ነው ከዚህ አንፃር
ሆፕፉሊ ተስማምተናል። እሺ ገባኝ፣ ተስማማ። ኦልራይት እሺ እስጢፋኖስ ትቀጥላለህ። ከዛ ጀማል እድል ሰጣለሁ አንተ። እስጢፋኖስ ማታ ማርኬቱ ፓምፕ ያደረገው በእንትኑ ምክንያት ነው፣ በእስራኤል ያ እስራኤልና የኢራን ጦርነት አለ። አንድ ሪዝን ነው፣ እሱም አንድ ማርኬቱን ኦን ፋየር ያደረገበት ምክንያት እሱ ነው። ሁለተኛ ደግሞ ማርኬቱም ቡሊሽ ትሬንድ ላይ ነው ያለው፣ ሴታፑ በዛ ልክ ስለሆነ ነው። ማርኬቱ 80% እንደዛ ፓምፕ ያደረገበት ምክንያት በጦርነቱ ምክንያት ነው። ትሬደር ስትሆኑ እንግዲህ ኤች ኤንድ ኤቭሪ ሲንግል አጋጣሚዎችና እድሎችን መጠቀም ይኖርባቸዋል። ኦል ዘ ታይም ማርኬት እድል ይሰጣል። ያ እድል የሚሰጥበት ታይም ደግሞ ኤግዛክትሊ የት እንደሆነ ባይታወቅም there is always a chance። ጎልድ ደግሞ ደጋግሜ የምነግራችሁ ጫፉን ከያዛችሁ እንዳትለቁ፣ ግን አይዲያል ዞኖችን ማወቅ ነው። አይዲያል ዞን፣ ያቺ አይዲያል ዞን ትጠቅማለች የፕሮፊታችሁን ኮምፕሊትሊ ሴኪዩር ለማድረግ። በተለይ ሆልድ ካደረጋችሁ አሁን ጎልድን እኔ ኤክስኪዩት ባላረግ ኦልሞስት ብዙ ወርዳለሁ፣ ላይክ ከፕሮፊቴ ኦልሞስት ብዙም ወርድበት አጋጣሚ ይኖራል። አራውንድ ዲስ ማለት kind of a lot አይደለም። ነገር ግን አይዲያል ዞኔን ኮምፕሊትሊ ፕሮፊቴን ቴክ ያደረግኩበትን ኤሪያ እዚህ ጋር ዳታው ላይ ታያላችሁ። ያቺን ዞን መለየትም አስፈላጊ ነገር ነው። ወደ ለምሳሌ ቴሌግራሙ ላይ ስንሄድ ትላንትና አናሊሲስ ተሰጥቷቸዋል። ቤዝድ ኦን ዳታ አናሊሲስ አሁን ደግሜ ለማንበብ ሞክረላችኋለሁ። ቲፒ1 ቲፒ2 እና ቲፒ ታርጌት ተብሎ የተሰጠ ማለት ይሄ ኦቨርቪው ነው፣ አኩሬት አይደለም ብያችኋለሁ። ብዙውን ጊዜ ኢንቱሎቹን ስትጠቀሙ የዲሲሽን ላይ ነው የሚረዳችሁ እንጂ ኤግዛክትሊ 100% አይደለም። የኛ ታርጌታችን ኢንተሪዞን ፎር ኤግዛምፕል ትላንትና አናሊሲስ ሰጠዋቸው አለ። ኮንቪክሽን ሌቭል ሰጥቻቸዋለሁ። አናሊሲሱ ኢንተሪዞን የነበረው ከ3370 እስከ 3385 ነው። እኔ ኤክስኪዩት ያደረግኩት 3382 ነው። some of you don't read። በጣም ኪሪየስ መሆን አለባችሁ። በተለይ ሲጀምሩ ኤቭሪ ሲንግል ቲንግ በደንብ አድርጋችሁ አንደርስታንድ ማድረግ አለባችሁ። ኤቭሪ ሲንግል ሲናሪዮ እዚህ ጋር ፖስት ያደረኩላችሁ ዝም ብሎ አይደለም አናሊሲሱ ብያችኋል። ሁሉንም ነገር ኮንሲደር አድርጌ ነው እዚህ ጋር ማስቀምጥላችሁ። ኦቨርኦል ያለው ማርኬት ጎልድ ላይ ያለው ማርኬት ምን አፌክት ያደርገዋል? ባይ ዲፎልት ከቴጋር ሪላቲቭ ኮሪላቲቭ ነው። ትላንትና ስለ DXY ነግሬያችኋለሁ። ዶላር ኢንዴክስ ማለት ነው። ኢንዴክሱን ኮምፔር ማድረግ አለባችሁ። ኤቭሪ ሲንግል ቲንግ ቤዝድ ኦን ዳት ኬዝ ነው የሚሆነው እና ኢንተሪዞን ትላንትና ፖስት ያደረኩላችሁ ኢንተሪዞናችሁ ከ3370 እስከ 3385 ነው የሚሆነው ሬንጅ ሜድ ፖይንቱ ማለት ነው። ታርጌቱ 3410 ከ25 እስከ 40 ፒፕስ። ሁለተኛ ታርጌት ደግሞ 3450 ያ ማለት ከ65 እስከ 80 ፒፕስ ማለት ነው። ስቶፕ ሎሳችን ደግሞ 3340 ያ ኪ ሌቭላችን ነው። ትላንትና ሞኒተር ስናደርግ የነበረው ወደ ጎልድ እንመለሳለን፣ አሳያችኋለሁ ያቺ ኪ ሌቭል ከምን ጋር ኮኔክት እንደምትሆንና እዚህ ጋር ክሊርሊ ያስቀምጧል። ያ ዞን ብሬክ ከሆነ በኋላ የኛ ኤክስፔክቴሽን there is nothing else ኤክስኪዩት ማድረግ ኮምፕሊትሊ
ትሬዳችንን ክሎዝ ማድረግ ነው የሚጠበቅብንና ይሄና ላይትኒንግ ተሰጥቶናል። በዛ ላይትኒንግ መሰረት ነው ቻርት ፓተርኑ ደግሞ ሪድ እያደረገ ኤክስኪዩት የምናደርገው። ሰው ሪድ እዚህ ጋር ማስቀመጥላችሁ እናንተ እንድትጠቀሙ ነው። ለሚንታይም እኔ ደግሞ ዝም ብዬ አይደለም ብያችኋለሁ። ኤቭሪ ሲንግል ሴናሪዮ በተለይ ከጎልድ ጋር የሚገናኝ ጎልድን አንድ ፒፕስ ሁለት ፒፕስ አፌክት ሊያደርግ የሚችለውን ኮንዲሽን ኢንክሉድ ተደርጎ ነው እያንዳንዱ አናሊሲስ ተሰርቶበት ነው እዚህ ጋር ፖስት ማድረግላችሁ። እኔ ፐርሰናሊ ነው የምጠቀመው። ለዚህ ቻሌንጅ ደግሞ ለእናንተም እንዲጠቅማችሁ ነው። ሞር ኦር ለስ ደግሞ ሞር አንደርስታንዲንግ እንዲኖራችሁ ነው። ፕላስ ደግሞ ኦቨርኦል ማርኬት ለምሳሌ አርቲክሎች ፖስት ሲደረጉ የተለያዩ ሪፖርቶች ፖስት ሲደረጉ አንብበን አንደርስታንድ በማድረግ ጊዜ ሊፈጅብን ይችላል እና ያ ነገር ትልቁን ቦታ ይዛልና ኮምፓክት ተደርጎ ደግሞ እንደዚህ ሾርትም ባይሆን ነገር ግን ክሊር ኤንድ ብሪፍ በሆነ መንገድ ሲሰጠን ደግሞ አፕላይ ማድረጉ ያን ያህል ከባድ አይደለም ነው ማለት ፈልጌ ነውና so that's the case ስቴፋኖስ ሌላ ማን አለ ጥያቄ ጀማል ላንተ ልስጥ ወደ ትሬዲንግ ቪው ስንሄድ ስቶፕ ላድርግና ወደ ትሬዲንግ ቪው ላምጣችሁ ትሬዲንግ ቪው ላይ ሞር ሁለት ነገር ነው የምጠቀመው ትሬዲንግ ቪው ላይ እንግዲህ ነግሬያቸዋለሁ the first thing ወደ ጎልድ እንምጣና የኛ ባያስ አለ ጎልድ ላይ ስንመለስ we have sell zone አይደለ ይሄ long time ago ሴት ያደረግኩት ነው ይሄ ዞን ላይ ማርኬቱ ሪጀክት የማድረግ እድሉ ሰፊ ነው የሚሆነው so አሁን ይሄኛውን ሴል ዞናችንን በቦዲ ኮንፈርም አድርጎልናል ስቲል ማርኬቱ ቡሊሽ ነው የኛ የጎልድ ማርኬት ቡሊሽ ነው ሁለተኛ ደግሞ we have here support ይሄ ሬድ ሰፖርት ከየትኛው ጋር ይገናኛል እዚህ ጋር ከምታዩት የሪጀክሽን ዞን ጋር ይገናኛል so ያንን ሪስፔክት አድርጓል still gold is on bullish movement ሁለተኛ ደግሞ አዲስ ካታሊስት አለ አሁን ኒውስ so ያ ኒውስ ምንድነው የሚያደርገው ጎልድን እንደገና ድጋሜ ፑሽ ያደርጋል ማለት ነው አሁን ያለንበት ደግሞ ለንደን ሴሽን ምንድነው ያደረገው የፕሪቪየስ ሪጀክሽን ዞን ላይ እንደ ሰፖርት ተጠቅሟል ለኔ ግን still the best ኢንተሪ ብዬ ኮንሲደር ማድረገው need to come around this zone ቺኛዋን ዞን መምጣት አለበት ብዬ አስባለሁ ያ በጣም ጥሩ ሴትአፕ ሊሰጠን ይችላል ያንን ሪስፔክት ላደርግ ይችላል you have to know that so ያንን ሪስፔክት ላደርግ ይችላል ግን I will expect market to around this zone የማምጣት እድሉ ሰፊ ነው in my opinion በዊክ ሊሆን ይችላል it doesn't matter ነገር ግን እቺኛዋን ዞን ቴስት ማድረግ ይችላል as long as still ግን እቺኛዋን ላይን ደግሞ ሪስፔክት ካደረገ የኛ ባያስ ወደ ባይ ነው የሚሆነው 4 hour time frame እንመጣለን በ4 hour time frame የኛን ሴል ዞን በቡሊሽ ካንድልስቲክ ኮንፈርሜሽን ሰጥቷል about this line ይሄኛውን ቴስት አድርጓል እዚህ ጋር የምንመለከተው so completely ይሄንን ዋልፕ ካደረገ ማርኬቱ አፕ ትሬንድ ላይ ነው ያለው ሪጀክት አድርጎ እንደዚህኛው ሪጀክት ቢያደርግ ብኖሮ ማርኬቱ እንደምናየው ብሬክአውት ላያደርግ ይችል ነበር so for our time frame አናሊሲስ ሰራ ነው ለምሳሌ 1 day 2 hours 4 hours 30 up to 30 minutes የኔን ኮንዲሽን ክላሲፋይ ያደርጋል ኤኒ ታይም ትሬስ ስታደርጉ ማለት እኔ ሳደርግ ክላሲፋይ ሳደርግ ምንድነው ኮንዲሽኔ ወደ ባይ ኮንዲሽን ያለው then ከ4 hour ወደ 2 hour ስመጣ ምንድነው ያለው ስቴት ያደረኩላችሁ የፕሪቪየስ ሪጀክሽን ዞን ላይ ሰፖርት ሰጥቷል the same scenario 30 minute time frame ላይ ስንመለስም ሰፖርት ሰጥቷል አይደል still buy የኛ ባይ ኮንዲሽን ባይ ነው ግን what is the best entry አይደለ ጥሩ ኢንተሪ ጥሩ ሙቭ ሊያደርግ የሚችልበት ኮንዲሽን ምንድነው ያለው so ማርኬት ምንድነው የሚሆነው ብዙውን ጊዜ በለንደን ሴሽን የኦፕኒንግ ዞን ወይም ደግሞ የኤጂያን ታይም ዞን ሪቴስት ያደርጋል ተመልሶ ቴስት የማድረግ እድሉ ሰፊ ነው የሚሆነው
ትላንትና እንዳየነው በዛ መልክ ነው የሚሄደው እና ያንን ሪስፔክት ካደረገልን ጥሩ ሙቭ እናደርጋለን። ሁለተኛ ደግሞ ሪተርን ሪስክ የምናደርገውና ሪዋርዳችንም ሀይል ሊሆንብን ይችላል ማለት። ይሄ ማርኬት the next landing zone የሚሆነው እቺኛዋ ዞን ላይ ናት። ያ ማለት ወደ 3500 እና above that level ላንድ ሊሆን ይችላል። ኦልሬዲ ብሬክ አውት አድርጓል። ኤክስፔክት ማድረገውም ይሄኛው ዞን ላይ ነው። በተለይ አዲስ ካታሊስት ኒውስ ምናምን ስላቀማ ለዚህኛው ሶን ደግሞ ሴትአፕ ጥሩ ሴትአፕ ምለው አሁን ባለው ማርኬት ሲናሪዮ ጥሩ ሴትአፕ ብዬ ለናንተም ሜንሽን ማድረግላችሁ እቺን ዞን ተመልሶ ቴስት ካደረጋት እቺኛዋን ዞን ተመልሶ ቴስት ካደረገ ወይም ደግሞ ካንድልስቲክ ቱዋርድስ ከሆነ ሞኒተር ማድረግ ይኖርባችኋል። ሞኒተር ካደረጋችሁ ይሄኛው ዞን ላይ ኤግዛክትሊ የባይ ሴትአፕ ብቻ ነው ሴት ማድረግ ያለባችሁ፣ ሌላ ምንም አይነት እንትን። ነገር ግን ባይ ሴትአፓችሁን ስታስተካክሉ ስቲል ይሄ ሪጀክት ማድረግ ያለበት እዚህ ዞን ላይ እንጂ በቦዲ ኮንፈርሜሽን ሊሰጠን አይገባም። በቦዲ ኮንፈርሜሽን በተለይ 30 ሚኒት ታይም ፍሬምን ኮንሲደር ማድረግ ይኖርባችኋል። ኢንተራክሽን ለመጠበቅ አትሊስት 30 ታይም ፍሬም ኮምፕሊት መሆን አለበት። ያ ደግሞ ባድ ኢንተሪም ፕሮቴክት ያደርግባቸዋል። ማርኬቱ ብሬክ አውት አድርጎ ሊሄድ ይችላል። it's not all the time like እንደዛ ነው። እዚች ጋር የምታስታውሱ ከሆነ ባለፈው we were ባይ ለመግባት ሀሳብ ላይ ነበርን obviously። ከዛ 30 ሚኒት ለመጠበቅ ነው እኔ ኢቨን ኤክስኪዩት አላደረኩም ትሬድ። ከኛ ጋር ደግሞ ትሬድ ሲያደርጉ የነበሩ ልጆች ነበሩ አስታውሳለሁ፣ ኤክስኪዩት ያደረጉ ማለት ነውና ምንድነው ያደረገው at the end of like 30 minutes at the end of like 2-3-5 minutes ላይ ማርኬቱ ተመልሶ ወደ ፖዚሽኑ ተመለሰ። በዛ ሲናሪዮ ፌል ነው የሚሆነው ማለት ነው። ለኛ ባይ ሴትአፕ ስናስተካክል የነበረው በዛ ኬስ ፌል ነው የሚሆነው። ኢንተር አንልም፣ እንደገና ሌላ ሴትአፕ እንጠብቃለን እና ሁሌም ያ ሪስፔክት አያል። ነገር ግን ያ 30 ሚኒትን እንደ ኮንፈርሜሽን ብትጠቀሙ ጥሩ ነው። ለኤክስኪዩሽን ነው ወደ 5 እና 1 ሚኒት የምትመጡት። ያ ማለት ኮንፈርሜሽን ሲኖራችሁ ኦልሬዲ ኮንፈርሜሽን ሲኖራችሁ የናንተ ዞን ላይ ሪጀክሽን ከፈጠረ በኋላ ምንድነው እናንተን ሴትአፕ ሴት ማድረግ ነው እና 30 ሚኒትን አሰ ኮንፈርሜሽን ከወሰዳችሁ በኋላ ለኤክስኪዩሽን ኦርደራችሁን ኦፕን ለማድረግ 5 ሚኒት እና 1 ሚኒት ላይ መሄድ ይኖርባችኋልና ሴም ሲናሪዮ ነው እዚህ ሀፕን ነው። እዚህ ጋር የምናየው እናንተ ኤክስኪዩት ለማድረግ ስታስቡ ያንን ኮንሲደር አድርጉ። በተለይ 30 ሚኒት ዘኪ ለአንድ ማርኬት ነው። ሁለተኛ ደግሞ ታይም ፍሬሞችን ተመልከቱ። እዚህ ጋር አሁን ለምሳሌ 11 12 እኔ ጋር የሚታየኝ ኮምፒውተር ላይ ያለ ነው። እዚህ ጋር 10 11 ነው የሚለው፣ እኔ ጋር 12 11 ነው የሚለው። ታይም ፍሬሙ ይለያያል። it doesn't matter። ዋናው ነገር ግን ለምሳሌ within each 1 hour ለምሳሌ 12 ነው አይደለ? 12 next 1 pm ነው የሚሆነው ወይ ደግሞ 7 ሰዓት 8 ሰዓት let's say በዛ ሰዓት ታይም ፍሬም ውስጥ አዳዲስ ካንድልስቲኮች ይፈጠራሉ። እነዛ ካንድልስቲኮች ሴትአፓችንን ዲስኳሊፋይ ኢንቫሊዴት የማድረግ ድሩ ሰፊ ነው የሚሆነው እና each and everything at the end of that frame ብታደርጉ የተሻለ ነገር ነው የሚሆነው። ለምሳሌ አሁን እኛ 12 11 ወይ 10 11 ላይ ነው ያለነው በለዝ እናንተ የምታያችሁ እሱ ስለሆነ በ30 ሚኒት ካንድልስቲክ እቺኛው ካንድልስቲክ አለች አይደለ? ይሄ ካንድልስቲክ ኢቨን ኢፍ ኢንተሪያችንን መስፈርት ቢያሟላለንም ኔክስት ስንት መጠበቅ አለብን? 18 ደቂቃ መጠበቅ አለብን ለኮንፈርሜሽን ነው። ያ ኮንፈርሜሽን እዘኪ እና እኔ የምጠቀምበት ሜተድ እሱ ነው ማለት ነው። ያንን ኮንፈርሜሽን ካገኘው ብቻ ነው ቱ ዲፕ ዳይቭ ገብቼ ያንን ኤክስኪዩት ማድረገው። በዛ መልኩ ኮንሲደር አድርጉ ለማለት ፈልጌ ነው አሰቲፕ የምሰጣችሁ። አንድ እሱን አናሊሲስ ካየን በኋላ በሎንገር ታይም ፍሬም ቱ ዲፕ ዳውን up to 1 እና 5 ሚኒት ታይም ፍሬም ስንመጣ ኤክስኪዩት የማድረግ እድሉ ሰፊ ነው የሚሆነው ማለት ሴትአፓችሁን የምታስተካክሉበት ፖዚሽን የምታረጉበት ሚኒመም ሪስክ የምታረጉበት as much as possible። ሌላው ደግሞ ካስተም ኢንዲኬተር አለኝ። እሱም በፕሮባቢሊቲ ካልኩሌት የሚያደርግልኝና let's see here ይሄኛውንም ኮንሲደር አደርጋለሁ
I need to see clear የሆነ ፓስ ሊሰጠኝ ይገባል። ያ ማለት ወደ 4 hour time frame እመጣለሁ። ፕሮባቢሊቲውን ቼክ አውት አደርጋለሁ። ፕሮባቢሊቲ ምንድነው? ቡል ነው ቤር ነው የሚለውን አያለሁ። ለምሳሌ እዚህ ጋር የምናየው የቡል ፕሮባቢሊቲ 33% ነው። የቤር ፕሮባቢሊቲ 38% ነው። ሶ ቤሪሽ ካንድል ነው የምንመለከተው። ሶ ይሄ ቤሪሽ ካንድል ደግሞ የሴል ሲግናል ነው የሚያሳየን። as you see here ማርኬቱ ፓምፕ እያደረገ ነው የሄደው። እዚህ ጋር ማለት ነው። ብሬክ የለውም። ብሬክ አልነበረውም። ትንፋሽ አልነበረውም። በ4 hour time frame ነው ብላ ሶ በዚህ ኬዝ ምንድነው 38% ቤር ነው ያለው። ስቲል ኤክስተርናል ፋክተር አለ፣ ኒውስ አለ፣ ዋር አለ፣ ጂኦፖለቲካል ቴንሽን አለ። ሶ ያ ደግሞ ላይ ነው ይሄ ፕሮባቢሊቲን ሪስፔክት ላይ ያደርግልን ይችላል። ወደ 2 hour time frame እንመጣለን። 2 hour time frame ላይ ደግሞ bullish 37% and bear 40%. still bear ማለት ነው። bear market ላይ bear condition ያለው probability outcomeአችን 30 minute time frame 1 hour time frame 1 hour time frame ስንመጣም the same bear 41% ነው ያለው ማለት because I see market 2 still የተወሰነ correct ያደርጋል ብዬ ነው expect ማድረገው in my opinion 30 minutes ላይ ስንመጣ ምንድነው ያለው እዚህ ጋር በ30 minute time frame ብቻ ምንድነው bullish 42% እና bear 40%. so ምንድነው align መሆን አለበት for me። ለምሳሌ probability outcome ከ4 hour time frame እስከ 30 hour time frame ወይ bearish win ማድረግ አለበት ወይ bullish win ማድረግ አለበት ለኔ ኢንተሪ ትክክለኛ ኢንተሪ ሴት አውት ለማድረግ ማለት ነው። as much as possible ይሄንን it's not complex ያን ያህል forget about this ይሄን ለራሴ የምጠቀመው ነገር ስለሆነ ብዙም እናንተ ራሳችሁን ትብትሉበት ነገር የለም። clearly እኔ ያልኳችሁን ከተጠቀማችሁ you can use it by yourself ምንም ያን ያህል ከባድ ነገር የለም ማለት ነው። so as much as possible gold around this zone ጠብቃችሁ ኤክስኪዩት ማድረግ ትችላላችሁ። ኤክስኪዩት የምታረጉት ደግሞ ኮንፈርሜሽን መርሳት የለባችሁ። ኮንፈርሜሽናችን አንደኛ እዚህኛው ዞን ላይ መጥቶ first here deep maybe here something like this ሲፈጠር ብቻ ነው maybe to the top here somewhere here እዚህ ጋር ሪጀክት ሊያደርግ ይችላል above this line። ብዙውን ጊዜ ለምሳሌ እዚህ ጋር ሪጀክት አድርጎ አፕ ሄዶ ተመልሶ በሪጀክሽን ሲመጣ above this zone ቺኛዋ ዞናችን ላይ ይሄ ላይሆን ይችላል እዚህ ጋርም ሊሆን ይችላል። ስትራክቸሩን ብቻ ነው መረዳት ያለባችሁ። above this በቦዲ ኮንፈርሜሽን የሚሰጠኝ ከሆነ below that body ኢንተርለል ይችላል። በቦዲ ኮንፈርሜሽን የማይሰጥ ከሆነ አንዳንዴ ሪጀክት ያደርግና ተመልሶ ምን ይሆናል ሌላ ዲፕ ይፈጥርና እዚህ ጋር ቴስት አድርጎ ተመልሶ ይመጣል። so በዛ ኬዝ ኤክስኪዩት ማድረገው around this zone so ሞኒተር አደርጋለሁ ማለት ነው። እዚህ ዞን ላይ ሁለት ኮንዲሽን ያለኝ እቺኛዋን ፕሪቪየስ ሎወር ዞን በቦዲ ኮንፈርሜሽን ከሰጠኝ ሪጀክት አድርጎ ከተመለሰ እዚህ ጋር ጠብቄ እንደገና ሪጀክሽን ዞን ለዚህኛው ጋር ኮምፔር አድርጌ ኢንተር ገባለሁ ማለት ይሄ የኔ ቢግስት ኢንትረስት ዞን የባይ ሴትአፕ ለማስተካከልበት አለስ ደግሞ የዊክ ኮንዲሽን ማርኬቱ ዳይሬክትሊ መጥቶ እነዚህን ስዊፕ አድርጎ ሪጀክት ባክ ሲያደርግ እቺኛው ዞን ላይ ሪጀክሽን ኮንፈርሜሽን ሳገኝ ማርኬቱ ላይ ቀጥታ ገባለሁ። ማርኬቱ ላይ የምገባበትም አንደኛ በዚህ ሲናሪዮ አሁን ባለን በስሞል አካውንት በርግጥ ዊኬንድ ሜጀር አላረግም ስቶፕ ሎሴ ሶ ዊኬንድ ሜጀር ማረግበት በኖርማል ሲናሪዮ ነው። በኖርማል ሲናሪዮ ሲሆን complete body of weak rejected body then above that line አረጋለሁ። ሊኩዊዲቲም ኮንሲደር አረጋለሁ። previous liquidity ደግሞ ምንድነው ያለው የሚለው ነገር አያለሁ።
as much as possible ግን I will use a tight stop loss ለዚህኛው small account ግን ይሄ rejection ከተፈጠረ በኋላ for the second candlestick ወደ 5 minute እና 1 minute time frame መጥቼ below that line risk ማድረገው $1 or $2 ብቻ ነው። ከዛ በኋላ ኤክስኪዩት አደርጋለሁ። ከዛ ስዊፕ ካደረገኝ እንደገና ጠብቄ ሌላ ሴትአፕ በ5 ሚኒት እና በ1 ሚኒት እንደገና ኤክስኪዩት አደርጋለሁ ማለት ነው። ሶ እነዚህ ሁለት ሲናሪዮ ኪ ሌቭል ላይ መፈጠር አለበት። ሁሌ ደግሞ አሁን እኔ እየጠበኩ ያለው አራውንድ ዲስ ዞን እቺኛው ኪ ሌቭል ላይ መምጣት አለበት። እዚህ ጋር ነው የምጠብቀው። some other thing አለ አይደለ? ሁሌ ደግሞ ያ ሀፕን አይሆንም። ያንን ማወቅ አለበት። እዚህ ጋር ማርኬቱ ለምን አልደረሰም? አይደርስም። ከደረሰ ወይም ጥሩ ሴታፕ ይሰጣል። ካልደረሰ ግን ኢግኖር ነው ማድረግ ያለባችሁ። ኢግኖር ካደረጋችሁ ይሄ ማርኬት ይሄኛው ሰፖርት አድርገው እቺኛውን እንደ ሰፖርት ከተጠቀመ በኋላ ምን ሊፈጠር ይችላል? እዚህ ጋር ይመጣል። ተመልሶ የተወሰነ ሪጀክሽን ይኖራል somewhere here and then ይቀጥላል አይደለ? በዚህ ሲናሪዮ ምንድነው ማድረግ ያለባችሁ? የናንተ ባይ ኢንትሪ above this line ነው ማድረግ ያለባችሁ። above this higher zone በቦዲ ኮንፈርሜሽን ከሰጠን so በቦዲ ኮንፈርሜሽን ከሰጠን ማለት something like this above this zone በተለይ 30 ሚኒታችሁ ከዴሊ በቦዲ ኮንፈርም መስጠት አለበት። above previous lower ወይ ነው lower high ነው ምንለው አይደለ? ወይ high ነው ለዚህ ፖዚሽን higher place ነው ምንለው። so it doesn't really matter. so ለዚህኛው ሊኩዊዲቲ እቺኛው ሊኩዊዲቲ ዳይሬክትሊ በዚህ ካንድልስቲክ ኮንፈርም ማድረግ አለበት። so 30 ሚኒታችሁ መጠበቅ ይኖርባችኋል። ኦር ደግሞ ምን አይነት ትሪክ ሊፈጠር ይችላል ማርኬት ላይ ዳይሬክትሊ ለምሳሌ ማርኬቱ ይመጣና እቺኛውን ስዊፕ አድርጎ ተመልሶ ይመለሳል። ያም ሲናሪዮ አለ። በዛ ኬስ ፌል ነው የሚሆነው ማለት ነው። የናንተ ባይ ሃየር ሪጀክሽን ስታዩ በተለይ 30 ሚኒት ታይም ፍሬም ላይ ያኔ እንደዛ አይነት ኮንዲሽን ስታገኙ ሴል ሴትአፕ ማድረግ ትችላላችሁ። ግን ሾርት ጌን ነው የሚሆነው። ሞስት ላይክሊ አራውንድ ዲስ ዞን ቴስት ማድረግ ድሉ ሰፊ ስለሚሆን ማለት ነው። እንደዛ ሪጀክሽን ስታዩ እና ኢች ታይም እያንዳንዱ ካንድልስቲክ የኛም ባይ ሴትአፕ እና ሴል ሴትአፕ እየቀያየረ ነው የሚሄደው። ማርኬት ሪአክት የሚያደርግበት ኮንዲሽን ካንድልስቲኮች የሚፈጠሩበት ኮንዲሽን እያንዳንዱ እየቀያየረ ሀሳቡን እየቀያየረ ይሄዳልና ዳይናሚካሊ ማርኬቱን ማየት ይኖርባቸዋል ማለት ፈልጌ ነውና ሶ ሁለተኛ ደግሞ ሪተርን ሪዋርዳችሁን ማየት ይኖርባቸዋል። ሪዋርዳችሁን ስታዩ እኔ ፐርሰናሊ አሁን ለምሳሌ የኔ ባያስ ወደ ባይ ነው። ክሊር የሆነ ኤቪደንስ አለኝ ባይ ነው። ባይ it's nothing else የሴል ሲናሪዮ ይሰጣል ያ ነገር ግን ሪተርን ሪዋርዱ ኮምፔር ስናደርግ ሴል ካደረግ ፎር ኤግዛምፕል ሴል ካደረግ አራውንድ ዲስ ዞን የመምጣት እድሉ ሰፊ ነው የሚሆነው አይደለ? ይሄኛው ዞን ላይ ለምሳሌ ሴል ካደረግ let's say እዚህ ጋር ገባችሁን ብለን ነው ሪተርኑ somewhere something here maybe depend on the rejection let's say እንደዚህ ያደረጋችሁ the safest ፕሮፊታችሁን ቴክ የምታደርጉበት around this zone ነው። ነገር ግን የባይ ሲናሪዮ ሲሆን ደግሞ for me ጥሩ ሴትአፕ እዚህ ካደረጋችሁ ማርኬቱ around this zone ይመጣል። so in comparison compare ስታደርጉ ሪተርናችሁ የባይ ኮንዲሽን ላይ ነው ጥሩ ሪተርን ሊኖር የሚችለው። ማርኬቱ ሙቭ ካደረገ ጥሩ ሪተርን ሊኖረው የሚችለው እሱ so ወደዚህ ነው ማደላው ማለት ነው። በእርግጥ ስሞል አማውንት ሲሆን እንግዲህ $1-3 ዋጋ አለው። ያም አይናቅም። ዞሮ ግን ጥሩ ሴትአፓችንን ማርኬቱ የሚያደላበት ፖዚሽን ምንድነው የሚለው ላይ ፎከስ አድርገን ታርጌት ብናደርግ የተሻለ ነገር ነው። ኦኬ ጥያቄ አላችሁ? ጥያቄ ካሌላችሁ ወደ ሪፖርት እንምጣ። አልጨረስኩም። ሪፖርት ይሰላውት
ሪፖርት ላይ የምንመለከተው ኤክስዲዩሽን ፎር ኤግዛምፕል እዚህ ጋር ላሳያችሁ። ኢነሮ የምታዩት ሴል ባይ የምታዩት ቢኮዝ አንዴ ክላሲፋይ ካደረኩኝ ኤሪያውን ዞኑን ክላሲፋይ ካደረኩኝ ሚኒመም ሪስክ ነው ማድረገው። ሚኒመም as much as possible ሚኒመም ከዛ በኋላ ኤክስኪዩት ያደርጋሉ። ኦርደርን ከፍታለሁ ማለት ነው። that's why ሴል ባይ የምታዩት because for example ወደዚህኛው እንመለስና የጎልድ ሴትአፕ የኔ ኢንትረስት ዞን ላይ መጣለኝ። ጥሩ ሴትአፕ ሰራ። ሶ ሴል አለም እዚህ ኮንዲሽን በቃ እኔ ባይ ነው ሴትአፕ ማድረግ whatever it is ማለት as long as ስትራክቸሩን ሺፍት እስካልቀየረ ድረስ ወይ ደግሞ ኮንዲሽኑ በሌላ ወይ ኮንፈርሜሽን ካልሰጠ በተለይ ካንድልስቲክ ኮንፈርሜሽን አለ አይደለ? ፕላስ ደግሞ ሞመንተምንም ማየት ይኖርብናል። የማርኬቱ ሞመንተም 30 ሚኒት 1 አወር ላይ ምን አይነት ሞመንተም ነው ያለው? እሱም አንድ ነው ቢኮዝ የትሬደሮችን ኮንፊደንስ ሌቭል ሜጀር እናደርግበታለን። the same scenario እኛ ሪአክት እናደርግበት ነው። by the way እኛ ሪአክት የምናደርገው እንዴት ነው? አንደርስታንድ ማድረግ ያለባችሁ ይሄ እዚህ ጋር የሚፈጠረው ሁሉም ካንድልስቲክ የሰዎች ሪአክሽን ነው። የሰዎች ዲሲዥን ሜኪንግ ነው። አንድ ነጋዴ እዚህ ጋር አሁን ነጋዴ ነው የምትሆኑት አይደለ? ነጋዴ ሲሆን አንድ ሰው ስንዴም ሲነግድ ምንም ሲነግድ የገበያውን ሁኔታ ያጠናል። ምንድነው ያለው? ሾርቴጁ ኤሪያ ነው ያለው። ከየት ወዴት ባመጣ ውጤታማ ሊሆን ይችላለሁ? ለምን ያህል ጊዜ ደግሞ ገዝቼ ያስቀምጣለሁ? መቼ መሸጥ አለብኝ? ይሄን ዝም ብሎ ረንደም ላይ አያደርግም። አጥንቶ ነው የሚያደርገው። ለምሳሌ 15 ብር ገዝቶ 1 ኪሎ ግራም 10 ብር ይሸጣል። because at least 10 ብር ሴቭ ለማድረግ የሪስክ ማኔጅመንቱን እሱ ነው። እዚህ ጋርም ስንመጣ ያ the same scenario ነው አፕላይ የምናደርገውና እዚህ ጋር የምናየው ማሽን አይደለም ለማለት ፈልጌ ነው። እዚህ ጋር የምናያት የካንድልስቲክ ስትራክቸር የሰዎችን የትሬደሮችን ኮንፊደንስ ሌቭል ሜጀር የምናደርግበት ዲሲዥን ሜኪንግን የምናይበት ነው እና ከዛ አንፃር ተረዱ። as much as possible ደግሞ ኦቨር ኮምፕሊኬት አታር እዚህ ጋር የምታዩት ብዙ ነገሮች አሉ። ማጥፋት እንችላለን። ኤሪያውን ክላሲፋይ ለማድረግ የተጠቀምኩበት ነው። ሴም like from one day time frame ስንመለስ እያንዳንዷ ዞን አለች። እዛ ዞን ላይ ማርኬቱ በምን አይነት መልኩ ሪአክት ያደርጋል የሚለውን ነገር ዲፋይን ለማድረግ ነው። ፕሪቪየስ ሪጀክሽን ዞን፣ ፕሪቪየስ ሰፖርት ዞን፣ ፕሪቪየስ ሊኩዊዲቲ ዞኖች ምንድናቸው የሚለውን ነገር ለማየት ያክል ነው። ከዛ ውጪ there is nothing else አይደለ? እዚህ ጋር ምናምን በዋን ዴይ እያንዳንዱ ዞን አለ። እኛው ዞን አለች፣ ኮንሶሊዴሽን ዞን አለ፣ the same previous liquidity ዞኖች አሉ አይደለ? so ማርኬቱ this is also a sell zone የሚሆንበት ሲናሪዮ ፌል ሆኗል አሁን ላይ ማለት ነው because of this candlestick። ነገር ግን ፌል የማይሆንበት ጉዳይ ደግሞ አለ because control plus back level one day ነው። so tomorrow I mean Monday decide ያደርጋል። የዛሬ ማርኬት ኮንዲሽን ዲሳይድ ያደርጋል። ይሄ ካንድልስቲክ one day confirmation መስጠት አለበት around this zone አሁን እንዳየነው ወይ above this zone ወይ ደግሞ inside this zone በዚህ bullish candlestick confirmation የሚሰጠን ከሆነ ይሄ completely fail ይሆናል ማለት ነው። so we have to wait to confirm that this zone is disqualified for selling order. አንድ ነገር ደግሞ አለ we see rejection here አይደለ? ይሄም rejection ትልቅ ኢንዲኬሽን አለ። ይሄ rejection እቺኛዋን የምናያት liquidity ስዊፕ ለማድረግ የተፈጠረም ይሆናል። so behaviorውን በዛ መልክ ሊቀያየር ይችላል ማለት ነው። each and every candlestick የትሬደሮችን ዲሲዥን ሜኪንግ እና ኮንፊደንስ ሌቭል ሜጀር ያደርጋል። ሁለተኛ ደግሞ ቢግ ኢንስቲትዩሽኖች ትሬድ የሚያደርጉት በእኛ እንትን አይደለም። አሁን ለምሳሌ እኛ ዲፕ ዳይቭ ስንገባ ብዙ ኢንተር የነበረ ኤግዚት ምናምን ነበር አለ። እነሱ በዚህ መልኩ አይደለም ትሬድ የሚያደርጉት። so we have to know that as well። ወደ 4 hour time frame ስንመጣ ደግሞ ወደ 4 hour time frame
we are in sell zone, a big confirmation, a big candlestick, a previous rejection zone በቦዲ ኮንፈርም አድርገው ነው የገባበት huge volume አለ so ይሄ ቮሊዩም ማርኬቱን የተወሰነ ፑሽ የማድረግ እድሉ ሰፊ ነው የሚሆነው so that's why የኛ ባያስ ወደ buy condition የሚሆነው same scenario here እና በዛ መልኩ ፊገር አውት አድርጉ ለማለት ፈልጌ ነው ጥያቄ ካላችሁ ጥያቄ እቀበላለሁ ካሌላችሁ እስከዛሬ የነበረንም ቪዲዮ ቼክ አውት አድርጌ አንድ ላይ ነው ባካሪ ዩቲዩብ ላይ ታገኙታላችሁ ሆፕፉሊ ማለት ነውና እዛ ጋር አስቀምጥላችኋለሁ ኢትዮጵያን ፕሮግራመር allow to speak ያለው የሆነ ቀንም ገብታ ነበር I think ጥያቄ ሳትጠይቅ ወጣ እጅ አውጥተሃል አይ ሰውት እድል ሰጥቻለሁ መብራት የምችል ከሆነ ኢማድ እንዴት ነህ አሁን ነው ማይ ጥያቄ አለ ማታ ለሊት 6 ሰዓት አካባቢ በጣም ሊኩዊዲቲ ነበራ ምክንያቱም አሁን ኒውስ እያየው ወደ 340 ሚሊዮን ዶላር አካባቢ እንትን ተደርጓል በ60 ደቂቃ ውስጥ ሊኩዊዲቲ እንትን ላይ ነው ክሪፕቶ ላይ ነው አይደል ሊኩዊዲቲ የተደረገው ኮርስ ክሪፕቶ ላይ ቀደም እኔ ወደ 3410 ላይ ኢንትሪ ገብቼ 3410 3410 somewhere here እሺ ገብቼ ወደ 150 ፒፕ ከሄደ በኋላ ፋስት ብሬክ ኢቭን አደረገብኝ ቀጥታ መጥቶ እቺ ሁለተኛ የመጣችው አሉ 5 ሚኒት ላይ ልምጣና ኦኬ 3410 ጥሩ ቦታ ነው የገባው ናይስ አሁን ያንተ ኢንተሪ is really nice so break even የመጣብህ የትኛዋ ናት እቺኛዋ ናት yes sir okay እዚህ ጋር ኤዲት ነው ያደረከው ያ a little bit tricky የሚሆንበት ኮንዲሽን ምን አለ መሰለ ለምሳሌ እዚህ ጋር ማየት ያለብህ always በየትኛውም ታይም ፍሬም ይሁን 1 ሚኒት ላይም ካመጣችሁ እቻም consolidate ነው ያደረገው አይደለ if there is a consolidation always up or down ነው ማርኬቱ የሚሆነው እቺኛዋ ደግሞ እንደ ማኒፑሌሽን መፍጠር እንችላለን ማርኬቱ አፕ ሊሄድ ይችላል ሁሌም ኮንሶሊዴሽን ሲኖር below that long week የምናይበት or ደግሞ እንደዛ አይነት ስትራክቸር የምናይበት ከዛ በኋላ ትሬንዱን ይዞ የሚሄድበት ሲናሪዮ ይፈጠራል so ማርኬት ለምሳሌ ኢንተሪ ኖሯችሁ አሁን assume ይሄ 5 ሚኒት ታይም ፍሬም 30 ሚኒት ታይም ፍሬም ላይ ከሆነ ይሄ ሎንግ ሙቭ ነው ጥሩ ሪተርን የምታገኙበት ሲናሪዮ ነው እንደዛ አይነት ኬስ ሲኖር as much as possible ሪከመንድ ማድረጋችሁ ኤክስኪዩት ማድረግ ነው በተለይ close to previous liquidity ዞናችን ላይ ከሆነ በተለይ so እዚህ ጋር አሁን ፌር ቫልዩ ጋፕ ነበር ያንን ሪፊል አደረገ አይደል ቴስት አድርጎ ሪፊል አደረገ ከዛ ኮንሶሊዴት አደረገ ይሄ ሲናሪዮ ማርኬትን ብሬክ አውት የማድረግ እድሉ ጠባብ ነው የሚሆነው እና ሁሌም እንደዛ አይነት ሲናሪዮ ካገኛችሁ ኢን ፕሮፊት ከሆናችሁ you don't need to wait for the next move exit ብላችሁ ሌላ ሴትአፕ ብታመቻችሁ ጥሩ ነው በተለይ ኢን ፕሮፊት ከሆናችሁ ያ የኔ ሪኮመንዴሽን ነው ሁለተኛ ደግሞ ብሬክ ኢቨንህን ኤዲት ስታረግ ብሬክ ኢቨንህን ሴት ስታረግ ቺኛዋ የኛ ሪጀክሽን ዞን ናት አይደለ ሰፖርት ማለት ነው ይሄ let's say አንተ የወጣው በዚህኛው ብንል we don't know this one
እና አሁን እዚህ ጋር ማርኬቱ ወደ አንተ ሙቭ ካደረገ ስቶፕ ሎስህን ምን ማድረግ አለብህ? አራውንድ ዲስ ዞን ነው ማድረግ ያለብህ below this because ማርኬቱ ቴስት ማድረጉ የማይቀር ጉዳይ ነው። አራውንድ ዲስ ዞን most of the time happen ይሆናል እና ያንን አቮይድ ለማድረግ ስቶፕ ሎስህን below that area ነው ማድረግ ያለብህ። እዚህ ጋር ኢንተር ካልክ ማለት around this zone ነው ኢንተር ያልከው even if ያንተን ፖዚሽን ሴኪዩር ለማድረግ እዚህ ጋር ከገባ most likely maybe break even around this below this ሊሆን ይችላል of course ሃንት ላይ ያደርግብህ ይችላል። ነገር ግን አይዲያሊ even if እዚህ ጋር ከገባህ ራሱ ያንተን ስቶፕ ሎስ ሴት የምታደርግበት ሲናሪዮ ያን ያህል ላይኖር ይችላል። ነገር ግን በዚህ ሙቭ መሰረት የምንሄድ ከሆነ አይዲያል ሪቴስት ዞን below that zone ያንተን ስቶፕ ሎስ ሴት ማድረግ አለብህ። የኔ ሪኮመንዴሽን እሱ ነው። always happen ይሆናል most of the time ግን እንደዚህ አይነት ኬዝ ይፈጠራል። that's why ወደ 1 minute switch አድርገንም ብንመለከት እዚህ ጋር 1 minute switch C consolidation is consolidation. This consolidation push it up, this consolidation push it down. So every consolidation like አላችሁ market position open ካላችሁ close ማድረግ ያለባችሁ። For example እዚህ ጋር position on ያደረገ ሰው if you see this kind of consolidation ከማርኬት ኤግዚት ብላችሁ መውጣት ይኖርባችኋል። there is no other scenario to wait. so ይሄንን ይመስላል ለማለት ፈልጌ ነው። ጎልድ እንግዲህ ሜቢ በኒውዮርክ ታይም ሜቢ ኒውዮርክ ሴሽን ሴታፕ አርብ ስለሆነ ያን ያህል ሙቭ ላናይ እንችላለን to be honest ግን yeah it's better to monitor. ሌላ ጥያቄ የላችሁም አይደለ? alright so የኛ የመጀመሪያው ፌዝ አልቋል። first phase the foundation phase completely done. Okay. next phase ነው የሚቀረን። next phase እንግዲህ next week የማድረግ እድላችን ሰፊ ነው የሚሆነው most likely. so ፌዛችን next phase almost 112 ነው ያለን starting capital 112 ታርጌታችን 200 ነው የሚሆነው አይደለ? ኦኬ ባክአፕ ሪዘርቭ የምናደርገው 50 ነው from phase 1 50ውን ብቻ ሳይሆን አሁን 112 ለሁለት ስናካፍል ስንት ነው? 156 56 sorry 56 maintain one phase risk per trade amidst maximum risk per trade max. Okay daily drawdown still $10 ነው lot size what is it 0.01 ነው ተካው. So we are in phase 2 ማለት ነው። alright so successfully complete አድርገናል። በዚህ በፌስ 2 almost ወደ እኛ ሰክሲድ ያደረግነው above the target ነው 273% ላይ ነው ክሎዝ ያደረግነው። so በፕላኑ መሰረት 233% ነው። እኛ ግን ክሎዝ ያደረግነው በ273%. so it's good move. next phase ላይ ደግሞ እንገናኛለን ማለት ነውና መልካም ጊዜ ይሁንላችሁ። ቻው